ወልድ መንፈስ ቅዱስ ተብሎ የአብ ልብነት የወልድ ቃልነት የመንፈስ ቅዱስ ትንፋስ ሕይወትነት ተብሎ ተሰጠ አይደል? በዚህም የተነሳ እግዚአብሔር አለ፣ እግዚአብሔር ተናጋሪ ነው፣ እግዚአብሔር አዋቂ ነው፣ እግዚአብሔር ዘላለማዊ ነው ብለህ አመናል። እውነት ነው። ስለዚህ በተለየ አካሉ የእግዚአብሔር ቃል አካላዊ ቃል ሎጎስ ሰው በመሆኑ ከአብ ቃልነት ከመንፈስ ቅዱስ ቃልነት ከመንፈስ ቅዱስ ደግሞ ከሕይወትና እስትንፋስነት ይለያል በስጋ በመገለጡ አይለኝም። እሱ ለማ አይደለም ጥያቄ አይለኝም። ስላልተለየ ምን አለ ክርስቶስ? እኔ በአብ አለው። አሁን ጥሩ ምሳሌ ሰጠው። አሁን ትመልስልኛለህ። ወልድ በአብ እኔ አለው ሲል ምን እያለ ነው? ህልው ነኝ እንደማለት ነው። ጎበዝ፣ ህልው ነኝ። ህልውናው የወልድ መቼ ነው የጀመረው? ጥንትም ማለት ጅማሬ ያለው ሲጀምር ጥንትም ነው። ጥንትም ወልድ ምን ነበረ? የአብ ቃሉ ነበር አይደል? የአብ ቃልነቱ ሰው ስለሆነ የአብ ቃልነቱ ጠፍቷል? አልጠፋም። ስለዚህ ህላዊውን ሲናገር አብ በእኔ አለ እኔ በአብ አለው ሲል አሁን ገባህ አይደል? እኔ በአብ አለው ሲል እኔ የአብ ቃሉ ነኝ እያለ ነው አይደል? የእግዚአብሔር ቃሉ ነኝ እያለ ነው አይደል? ኦኬ። ስለዚህ አሁን ለምሳሌ ወልድ ሲናገር ማነው? አብ ሲናገር በወልድ ቃርነት ነው። ለምሳሌ ሲጠመቅ ማነው? ዮርዳኖስ ላይ ሲጠመቅ የምወደው ልጅ ይሄ ነው ሲል አብ በልብነት ወልድ ነው በቃልነት እንደዛ ነገር ነው ወይስ ምን ይላል? ኦኬ። ቃል ስንል አካላዊ ቃል እያልን ለምሳሌ በመጀመሪያ ቃል ነበረ ሲል ማለት ይመስላል። በመጀመሪያ ቃል ነበር ዮሐንስ ወንጌል ምዕራፍ 1 ቃል ንግግር ነበር ማለት ነው። ድምጽ ነበር ማለት ነው። አይደለም። ምክንያቱም ንግግር ነበርና ድምጽ ነበር ብለህ ከከተትክበት አይመጣም ትርጉሙ። ይኸው በመጀመሪያ ድምጽ ነበር፣ ድምጽም በእግዚአብሔር ዘንድ ነበር፣ ድምጽም እግዚአብሔር ነበር ይባላል? አይባልም። እሺ። በመጀመሪያ ተስፋ ነበር፣ ተስፋም በእግዚአብሔር ዘንድ ነበር፣ ተስፋም እግዚአብሔር ነበር ይባላል? አይባልም። እሺ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል እግዚአብሔር ነበር የሚለው ምንድነው የሚያሳየን? እኔነትን ያሳየን? ያ ቃል ዝሩ ቃል ንግግር ሳይሆን አካላዊ ቃል እንደሆነ ያሳየን? ኦኬ። ያሳያል ማለት እኔ የሚል ማለት ነው። ጎበዝ፣ እኔነት። ምክንያቱም እግዚአብሔር ነው ያ ቃል ራሱ። አየው፣ ያ ቃል የተባለው ራሱ ማን ነው? ለምሳሌ ያንተ ቃል ሰው ነው ይባላል? አሁን የምትናገረው ቃል ሰው ነው ይባላል? አይባልም። የእግዚአብሔር ቃል ግን እግዚአብሔር ነው ይባላል። ምን ማለት ይመስላል? የእግዚአብሔር ቃል እግዚአብሔር ነው ከተባለ ምን ማለት ይመስላል? ኦኬ። አካል አለው ማለት ነው። ጎበዝ፣ አካላዊ ቃል ይባላል ማለት። ለዚህ ነው አየህ፣ ወልድን በተለየ አካሉ አካላዊ ቃል ነው አለ። አየህ፣ አሁን ሶስት አካል አለ ብለን አይደል የምናምነው? አብ፣ ወልድ፣ መንፈስ ቅዱስ አይደል? አብ፣ ወልድ፣ መንፈስ ቅዱስ። ወልድ አካላዊ ቃል ነው አለ። አካላዊ ቃል ያለው ምንድነው? እዚህ ዮሐንስ ራዕይ ምዕራፍ 19 ቁጥር 13 ላይ በደም የተረጨ ልብስ ለብሷል፣ ስሙ የእግዚአብሔር ቃል ተብሏል ይላል። ስለ ክርስቶስ ሲናገራየው። ስለዚህ ያ በደም የተረጨው ልብስ የለበሰው ያ ቤዛ የሆነው ስሙ ማን ይባላል? ወልደ እግዚአብሔር ወልደ ማርያም ወይም የእግዚአብሔር ቃሉ ይባላል። የእግዚአብሔር ቃሉ ስለሆነ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ላይ የእግዚአብሔር ቃል እግዚአብሔር ነው ብሎ እንዳስቀመጠልን ማለት ነው። አየው፣ አሁን አስተውል። ኢየሱስ ክርስቶስ እንዲህ አለ፣ ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው አለ። አሁን እቺን ቃል ስም። አሁን አንዱ በአንዱ ህልው እንደሆነ ላሳይ ፈልጌ ነው። በምድር እያዩት ነው ክርስቶስን። ኦኬ፣ በምድር ክርስቶስን እያዩት ነው። ግን ምን አለ? ከሰማይ ከወረደው ስለራሱ እየነገራቸው ነው። ከሰማይ ከወረደ በቀር ወደ ሰማይ ወጣ ማንም የለም ማለት። ኦኬ፣ ወደ ሰማይ ወጡ እኮ አሉ አይደል? ኤርሚ እነ ሄኖክ አሉ፣ እነ ኤልያስ አሉ አይደል?
አዎ ግን ከሰማይ ወረዱ ናቸው እነሱ የወረዱ አይደለም የወጡ አይደሉም ጎበዝ ክርስቶስን ስራው ሲናገር ከሰማይ ወርጃለሁ አለ ወደ ሰማይ ደግሞ ወጣለሁ አለ መልሶ ግን አለ መሰለ በሰማይ ደግሞ የሚኖረው አለ አየው በምድር ያዩት እኮ ነው በሰማይም ግን አለው ያላቸው አየልክ በሰማይ እርሱ ክርስቶስ ሰው ሲሆን ከአባቱ ከባህሪ አባቱ ከአብ ከባህሪዎቱ ከመንፈስ ቅዱስ በመለኮቱ በስልጣኑ በእውቀቱ በፈቃዱ ተለይቷል በሰማይ ከስላሴ አካልነቱ አልተለየም አየ በምድር በሰው ስጋ ተገልጦ ያዩት ነው በሰማይም ደግሞ ኖራሉ ያላችሁ ነው አየ ስለዚህ አብ ከወልድ የተለየበት ዘመን የለም ወልድ በስጋ ስለተገለጠ አብና መንፈስ ቅዱስ ከወልድ ተለይቶ አያውቁ ኦኬ ምክንያቱም አንዱ ባንዱ ምን ስለሆነ ህሉ ስለሆነ ኦኬ አንዱ ያለ አንዱ ኤግዚስት ለማያደርግ ኤግዚስት ማርጎ ስለማያውቅ ምክንያቱም የአብ ቃሉ ፈጣሪ ነው የአብ እስትንፋሱ ህይወት ሰጪ ነው አይደል ሁሉን የፈጠረው በልጁ ነው አይደል ኤርሚዬ አረ ይላል እሱማ ይላል ሁሉን የፈጠረው በልጁ ነው ማለት ሁሉ የተፈጠረው በቃል ነው ማለት ነው አይደል አዎ ያ ቃሉ ንግግሩ እያልን ሳይሆን ድምጹ እያልን ሳይሆን ምን እያልን ማለት ነው አካላዊ ምክንያቱም ቃሉ ራሱ ምን ስለሆነ ፈጣሪ አድራጊ እግዚአብሔር ስለሆነ በልጁ ፈጠረ ይላል አየው ስለዚህ ወልድ ከአብ ቃልነት ሰው በመሆኑ አብ አልተለየውም መንፈስ ቅዱስ ወልድ በተለየ አካሉ ሰው በመሆኑ ከህይወትነት አልተለየውም እንደውም ቅዱስ ገብርኤልን ሲመሰክር ለድንግል ማርያም ሲነግራት ምን አለ መሰለ እዚያ ሉቃስ ወንጌል ምዕራፍ 1 ላይ እንዲላል ወደ እርሷ እንዴት እንደሚሆን ሲናገር እንዲህ ብሎ ይናገራል ይሁን መልአኩም እንዲህ አላት ያው መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይልን ይጸልልሻል አየው ደግሞ ካንቺ የሚወርደው ቅዱስ የእግዚአብሔር ልጅ ይባላል አለ አስተውል መንፈስ ቅዱስ የእግዚአብሔር መንፈስ ወደ አንቺ ይመጣል አለ አሁን የእግዚአብሔር መንፈስ ወደ እሷ ሲመጣ መንፈስ ቅዱስ ከአብ ተለይቶ ነው ይመጣው አይደለም ደግሞ የልዑል ኃይል ደግሞ የአብ ኃይሉ ደግሞ ይጋርድሻል ያከብርሻል ከፍ ያደርግሻልና ደግሞ ካንቺ ወልዶስ ማን ማለት ደግሞ የእግዚአብሔር ልጅ አላት አየው ኦኬ ስለዚህ በስጋ መገለጡ ከአብና በስጋ ወአብ አልተገለጠ መንፈስ ቅዱስ አልተገለጠ ለምን ሶስት አካል ስላለ አይደል ሶስት ኔባይነት ስላለ አይደል አዎ ሶስት ኔባይነት ስላለ ሶስት ባህሪ ግን የለም ሶስት ፈቃድ ግን የለም ሶስት ዕውቀት ግን የለም ኦኬ ሶስት አካል ሲኖር ግን አንዱ በአንዱ ህሉ ሆኖ በምን በቃልነት በእስትንፋስነትና በህይወትነት ምክንያቱም አንዱ ለአንዱ እስትንፋስ አንዱ ለአንዱ ህይወት አንዱ ለአንዱ ዕውቀት አንዱ ለአንዱ ቃል ስለሆነ ተለይቶ አያውቅም አየህ አይደል በቃ ስለዚህ በስጋ መገለጡ ወልድን ከአብና ከመንፈስ ቅዱስ አይለየውም ማለት ነው ኦኬ ስለዚህ በቃ ባጭሩ ለመረዳት በምድር ላይ ክርስቶስ ሲመላለስ ታምራትን ሲያደርግ በመለኮት ባህሪ አብም ወልድም መንፈስ ቅዱስም ነው ማለት ነው አንዲት ባህሪ ነው ያለችው አንዲት ስልጣን ያቺ ስልጣን ያቺ ባህሪ የአብናት የወልድናት የመንፈስ ቅዱስ ናት ስለዚህ ታምራትን ሲያደርግ ምናምን አብም ወልድም መንፈስ ቅዱስም ነው ማለት ነው አይደል እንደዛ ነገር አንዲት ስልጣን ወንድም ይኸውልህ አሁን አብ ወልድ መንፈስ ቅዱስ ስንል የአካል ሶስትነት የስም ሶስትነት የግብር ሶስትነትን እያወራ ነው ወንድም ስለ ስልጣን ስለ ዕውቀት ስለ አዳኝነት ካወራ ግን ስለ አንድነት ነው የምታወራው ኤርሚዬ ይኸውልህ ስለ ሶስትነት ስታወራ አንድነትን እንዳትቀላቅል ስለ አንድነት ስታወራ ሶስትነትን እንዳታመጣ ኦኬ እኛ ኦርቶዶክሳውያን ጥንቁቆች ነን ስለ ሶስትነት ስናወራ አንድነትን አንጨ ለምሳሌ ሶስትነት እያወራ ባህሪ አታነሳም አየው ዕውቀት ፈቃድ ስልጣን ኃያልነት ገዥነት ሶስትነቱ አታነሳ ለምሳሌ እኔና አብ አንድ ነን ሲል ክርስቶስ እኔና አብ አንድ ነን እኔና አብ በሚለው ስንት ነው ይሄ አንድነት ነው ሁለትነት አሜን አንድነት ነው ወይ ሶስትነት ሁለትነት እኔና አብ
አንድነት ነው እንጂ አንድነት ነው አይደለም ሶስትነት። ምክንያቱም እኔ እያለ ነው እኔ ባይ ስለሆነ እኔ አለ አባቱን ደግሞ አብ ብሎ ጠራ አይደል? ስለዚህ ስለ አካል ሶስትነት ነው እያወራ ያለው ማለት ነው ክርስቶስ አይደል? እኔ ነኝ። ምክንያቱም ወልድ አብ አይደለም ነው እንዴ? አብ አይደለም። አሁን ኦንሊ ጂሰሶች እነዚህ የኦንሊ ጂሰስ የሚባሉት ጨፍልቀው አብ ወልድ ነው መንፈስ ቅዱስ ይላሉ አይደል? እኛ እንደዚህ አናምንም። እኛ ወልድ አብ አይደለም፣ አብ ወልድ አይደለም። ስለዚህ ክርስቶስ ምን አለ? እኔ ብሎ ራሱን እኔ አለ። አባቴ ብሎ ደግሞ አብን አባቴ ብሎ ጠራው አይደል? ለምሳሌ ሲጠመቅ ክርስቶስ ከሰማይ ሆኖ አብ የምወደው ልጄ ይሄ ነው አለ አይደል? ከሰማይ ሆኖ አብ የተናገረው ወልድ ነው እንዴ? አብ አይደለም? አብ ነው እንጂ። በጣም ጥሩ። እኔና አብ ሲል የአካል ሶስትነት፣ የስም ሶስትነት፣ የግብር ሶስትነት የሚያሳይ አይደል? አንድ ነን ሲልስ ምን እንደሚያሳየው? እኔና አብ ብሎ ሶስትነትን አየ። አንድ ነን ሲልስ በመለኮት ወይም ሁሉ ነኝ ማለት ነው። በመለኮት በአገዛዝ በባህሪ በእውቀት በፈቃድ አንድ። ምክንያቱም አንዲት ባህሪ ስላለች 830 ሰው አለ አይደል? እዚህ ኤርሚ አላ በምንነት 833 ነው ወይስ አንድ ነን? በኔቸር በኤሰንስ በባህሪ በምንነት ስንት ነን? አንድ ነን። በማለት ሰው በመሆን እንደሆነ እኮ አንድ ጎበዝ፣ አንድ ነን። በማንነት ስንት ነን? እኔ ባይነት ነው ማነካክ፣ እኔ ባይነት ነው አይደል? ኦኬ፣ እንደዛ ከሆነ ያያል ማለት ነው። እግዚአብሔር በምንነቱ አንድ ነው። which is በኤሰንሱ በኔቸሩ አንድ ነው አይደል? ይሄ ምንነት ነው። በማንነቱ ግን አብ ወልድ አይደለም፣ ወልድ አብ አይደለም። አብ እኔ ባይ ነው፣ ወልድ ነው፣ መንፈስ ቅዱስ እኔ ባይ ነው። እኔ ባይ በመሆኑ ግን ወልድ ከአብ ይለያል? አይለይም። ምክንያቱም አንዱ ባሉ ስለሆነ ህሉ ስለሆነ ማለት ነው። አንዱ ለአንዱ ቃል ነው፣ አንዱ ለአንዱ እስትንፋስ ነው፣ ህይወት ነው። አንዱ ለአንዱ ደግሞ እውቀት ጥበብ ነው ማለት ነው። ኦኬ ገባኝ። በቃ ቴንኪው መዝሙሬ፣ በጣም ነው የማመሰግነው። አድናቂ ነኝ ባይዘ በጣም ነው የማመሰግነው። ከልብ ነው የማመሰግነው እግዚአብሔር። እሺ እግዚአብሔር ያበርታውላችንም። እሺ ሜቢ አቡሼ የምንጨምርለት ነገር አለ? አይ ምንም የሚጨምርለት ነገር የለም። ግልጽ ትምህርት ስለሆነ እሺ ይበቃዋል ወይ? እሺ የሚበርታ እግዚአብሔር ካንተ ጋር ይሁን። ነገረ ስላሴ ነው በደንብ በተለይ ኦርቶዶክሳዊ ቤተክርስቲያናችን በደንብ አድርጋ ታስቀምጣለች። በጣም እድለኛ ነው ኦርቶዶክስ በመሆን እንዲሁም በተለይ ስላሴን ለመረዳትና ትምህርቶች አሉ። በውስጥ እንደው ልክልሃለሁ። እሺ ፎሎ አድርጌሃለሁ ሲጀመርም እና ቴሌግራም ላይም አለውኝ እየተማርኩኝ ነው ደግሞ ስላሴ። መልካም ታንኪዩ በጣም እሺ። በርታ እግዚአብሔር ካንተ ጋር ይሁን። እሺ እያጠቃልን መጣልን። እንግዲህ እኔም ልጨርስ ነው። አንድ 15 ደቂቃ ላይ ያለኝ እዚህ ያሉትን እንቀበልና እንጨርሳለን ማለት ነው። እሺ አቡ አዩብ አሉ ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። ማንም በልኬት ቤተ እምነት ነህ? እኔ ሙስሊም ነኝ። ሙስሊም ነህ? ነበር መጠየቅ የሚቻል ከሆነ አዎ። ኦኬ እሺ ጥያቄ ትቀበላለህ? እኔ ብጠይቅህ፣ ምክንያቱም ሙስሊም ከሆንክማ በጣም ደስ ይለኛል። ጥያቄ በአላህ ምንነቱና ማንነቱን በጣም ብዙ ጥያቄ በሱ ላይ ጥያቄ ነበረኝና ያን ለመለስ ፈቃደኛ ነህ? አሁን እኔ እስካሁን ድረስ ቁጭ ብዬ የጠበቅኩትኝ እኔ ፈቃድን ብቻ ነው የምጠይቃቸው ጥያቄዎች ስላሉ ነው። ፈቃድን ለመጠየቅ ብቻ ነው ወንድሜ። የአላህን ምንነትና ማንነት ፈቃደኛ አለው። ለምን ነው ፈቃደኛ አልሆንከው? ስለማታውቅ ነው ወይስ ምንድን ነው? እኔ ዘርዝሬ ማስረዳት ብቃት የለኝም። ለዛ ነው እኮ ገባኝ። አልተማርክም ነው? ስለማታውቀው ነው ወይስ ምንድን ነው? ምን አልከኝ? ስለማታውቀው ነው? ስላልተማርከው ነው ወይስ ምንድን ነው? የአላህን ምንነትና ማንነት እኔ ይሄን ለማስረዳት አቅሙ የለኝም ነው። ስለማላውቅ ምናምን ሳይሆን በአሁኑ ሰዓት እኔ አቅሙ የለኝም ለማለት ፈልጌ ነው። ለምሳ እንደዚህ አልኩ። አቦ ወንድሜ ብዙ ጊዜ ሙስሊሞች የክርስትናን ትምህርት በደንብ አድርገው ያስረዳሉ። የሚገርም ነገር በጣም ያስረዳሉ። ስለ ስላሴ ያወራሉ። በዚህ ገብቶስ ክርስቶስ እንዲህ ብለው በጣም የራሳቸውን ትንታኔ ያስቀምጣሉ። ስለ ራሳቸው ግን ተንትኑ ስትላቸው ግን ስለሚያመልኩት አምላክ ተንትኑ አውሩ ስትላቸው ግን
ዩዥዋሊ እንዳንተ አይነት ማይሰጣሉ። እኔ ዝግጁ አይደለሁም፣ እኔ በቂ አይደለሁም፣ እኔ እንዴ እና በጣም ግራ ስለሚገባኝ ነው የክርስትናን ትምህርት እንደዚህ አድርጎ ማስረዳት የቻለ ሰው ያው ትክክል ባያስረዱም ግን ይሄን ጊዜ ወስዳችሁ ክርስትናው እንደዚህ መናገር ከቻላችሁ የራስን እምነት ሲሆንማ ምንኛ እንዴት አትናገረውም? አሁን ቅድም አይተናል። አቡ ከቅድም ጀምሮ ጥያቄ ስንጠይቅ የራሳችንን እምነት በደንብ ነው የምናስረዳው፣ በደንብ ምክንያቱም የሆነ ሰባኪ ስለሆንን አይደለም፣ የእኔን እምነት ስለማውቀው የማመልከውን ነገር ከዛ አንጻር ነው። ጠይቀኝ፣ ችግር የለውም እንመልስላለን። ጠይቅ። እኔ ጥያቄ ወጣ ያለ ጥያቄ ነው። አንድ ኦርቶዶክስ እምነት ተከታይ ሙስሊም እምነት ተከታይ ማግባት ይችላል? አይችልም። ኦኬ እሺ። እነዚህ ሰዎች ባለማወቅ አብረው ኖሩ፣ ልጆች ወለዱ። ባለማወቅ የሚለውን ዲፋይን አድርገው። ምን ማለት ነው ባለማወቅ? ባለማወቅ ማለት በቃ ተሳስተው ገብተውበታል። ተሳስተው ማለት አልገባኝም። ወይ እሱ ሙስሊም አረጋታለሁ ብሎ አስበዋል፣ ወይ እሷ ኦርቶዶክስ አረጋዋለሁ ብላ አስባ ገቡበት። ተሳስተው አይደለም አሁን ሰዎች መኖር የሚችሉት ተሳስተዋት ማለት ታዲያ አቡዬ ወንድሜ ሆን ብለው ነው የገቡት እኮ። እሺ ሆን ብለው ገቡበት። እሺ ኦኬ እሺ ሆን ብለው ገቡ። ጥሩ። ከዛስ? እና ከዛ በኋላ ደግሞ እነዚህ ሰዎች በምን አይነት ሁኔታ ነው ሊጋቡ የሚችሉት? አልገቡም። ሊጋቡ የሚችሉት ማለት በክርስትናው ቃል ኪዳን ሊያስሩ የሚችሉበት እኮ የት ሄደው? ማዘጋጃ ቤት ሄደው ነው የምትለኝ? መስጊድ ሄደው ነው የምትለኝ? ቤተክርስቲያን የት ነው የምትለኝ? አይደለም እኔ ማዘጋጃ ቤት ምናምን መስጊድ ምናምን ሳይሆን እንዴት ነው ሊጋቡ የሚችሉት በክርስትና አስተምሮት እኮ። ስለዚህ ወደ ክርስትና መጥተው ቢጋቡ ነው የምትለኝ አይደል? እሱ ክርስቲያን አልሆነም ለምሳሌ እኮ ገባኝ። ግን ወደ ክርስትና ወደ ቤተ እሱም በሃይማኖቱ ነው እሷም በሃይማኖቷ ነው። ገባኝ እኮ ወንድሜ። እነዚህ ሰዎች እሷም በሃይማኖት አንቺም በሃይማኖትሽ አይጠበንም ቤት የሚለው የቴዲ አፍሮ ዘፈን ይወዳሉ ማለት ነው። እነዚህ ሰዎች ወደ ቤተክርስቲያን መጥተው ትዳር ቢፈጽሙ እንዴት ነው አይደለ ሐሳብ? አዎ ተቀባይነት አላቸው? በጣም ጥሩ። የላቸውም። ምክንያቱም ይኸውልህ በቤተክርስቲያናችን አስተምሮ ለምሳሌ እኔ አግብቻለሁ በቅርቡ ሳገባ እኔ ኦርቶዶክሳዊ ሚስት ነው ያገባሁት። ምክንያቱም ቅዳሴ ይቀደሳል፣ ቁርባን ይቆርባሉ። እንደዚህ ከሚስጥራት ከነገረ ድነት ጋር የተያያዙ የሚፈጸሙ ነገሮች አሉ። ይሄ ደግሞ የሚደረገው ላመኑ ሰዎች ነው የሚደረገው። ላመኑ ለተረዱ አምኛለሁ ላሉ። ስለዚህ እነዚህ ሰዎች በቤተ ክርስቲያን መጥተው ጋብቻ መፈጸም አይችሉም። ምክንያቱም በቤተ ክርስቲያን እንደዚህ አይነት ጋብቻ የለም። በማዘጋጃ ቤት እንደዚህ ያደርጋሉ። እሱ አይመለከተንም። ወደ ቤተክርስቲያን ከመጣ ግን ቤተክርስቲያን አንተን የምጠይቅ ጥያቄ አለ። አንደኛ ከጋብቻው በፊት የቀኖና ጊዜ የሚባል አለ። የቀኖና ጊዜ ማለት መሰለህ ንስሐ የምትገባበት፣ ስለ ጋብቻ የምትማርበት፣ ኦርቶዶክሳዊ ቤተክርስቲያናዊ ጋብቻን ክርስቲያኖች እንዴት መፈጸም እንዳለባቸው የሚማሩበት፣ በጋብቻ ውስጥ የሚገኘውን ጸጋ እግዚአብሔር፣ ስለ ቅዱስ ጋብቻ፣ ስለ ክቡር ስጋው፣ ስለ ክቡር ደሙ፣ ስለ እነዚህ ሁሉ ስለ ቅዱስ ጋብቻ ትማራለህ። ይሄን ሳትማር ወደ ጋብቻ አትመጣም። ይሄን ደግሞ የሚማሩ ሰዎች አምኛለሁ፣ ክርስትናን ተረድቻለሁ፣ እኔ ክርስቲያን ነኝ ያሉ ናቸው እንጂ የተለያየ ቤተ እምነት ያላቸው ሰዎች ኦርቶዶክሳዊ ጋብቻ አይፈጽሙም። ክልክል ነው። እሺ አሁን እነዚህ ሰዎች ገብቶኛል አልከው። እነዚህ ሰዎች እሺ በማዘጋጃ ተጋቡ እንበል፣ በፈጣሪ ዘንድ ተቀባይነት አለው ቃል ኪዳናቸው ወይስ የለውም? እሺ በማዘጋጃ ቤት ባጭሩ ልንገርህ። በማዘጋጃ ቤት የሚደረጉት ጋብቻዎች ቅዱስ ጋብቻ አይባሉ። ባጭሩ እኛ ጋብቻ አለ፣ ቅዱስ ጋብቻ ደግሞ አለ። ጋብቻ የምትለው በየመንደሩ፣ በየሰፈሩ፣ በየማዘጋጃ ቤቱ በተለያየ መንገድ ተቀምጧል። እሱ በቃ ለዓለም እንደሚጠራው ጋብቻ ነው። ቅዱስ ጋብቻ ግን ይባላል። ቅዱስ ጋብቻ ማለት መሰለ ቅዱስ የሚያሰኘው በመንፈሳዊ ስነ ስርዓት፣ በጸሎት፣ በዝማሬ፣ በቁርባን በቤተክርስቲያን የሚደረግ ስለሆነ ይሄ ቅዱስ ጋብቻ ይባላል። ስለዚህ በማዘጋጃ ቤት የሚደረገው ቅዱስ ጋብቻ አይባልም፣ ቤተክርስቲያናዊ ጋብቻም አይባልም። ግን ይሁን ለምን አለ መሰለ፣ ለምሳሌ ሰዎች በማዘጋጃ ቤት ተጋቡ። ከዛ ከሆነ ጊዜ በኋላ ግን ይሄ ነገር ትክክል አይደለም፣ ተማሩ፣ ስለ ቅዱስ ጋብቻ ትምህርት ተማሩ፣ ይሄ ነገር ትክክል አይደለም፣ ስለዚህ ጋብቻችን እናስባርክ፣ ቅዱስ እናድርገው ካሉ ወደ ቤተክርስቲያን መጥተው ቁርባን ተቀብለው ጋብቻቸውን ቅዱስ አድርገው የተባረከ ትዳር አድርገው እግዚአብሔር ደስ የሚሰኝበት አድርገው ህይወታቸውን ማስባረክ ይችላሉ። በማዘጋጃ ቤት የሚደረገው ትዳር ግን ቅዱስ ጋብቻ አይባልም።
ኦኬ አሁን ገብቶኛል። ቅዱስ ጋብቻ አይባልም ግን ቅዱስ ጋብቻ ባይሆንም ግን ትክክለኛ የጋብቻ አፈጻጸም ነው ተብሎ ይታመናል። ቅዱስ ጋብቻ ነው ለኛ ትክክል ባጭሩ ወንድሜ። ምክንያቱም የምታወራኝ ስለ ቤተክርስቲያን ነው የምታወራኝ። ይኸውልህ አቦ ወንድሜ ስማኝ፣ ስለ ቤተክርስቲያን ስታወራኝ ቤተክርስቲያን የራሷ የሆነ ጋብቻ አላት። ተክሊል ተብሎ ቅዱስ ጋብቻ ተብሎ ሚስጥረ ተክሊል ተብሎ የሰርግ ጋብቻ ለልጆች አዘጋጀችው መንፈሳዊ የሆነ ቅዱስ የሆነ ጋብቻ አለ። በውጪ የማታገኘው በመዘጋጃ ቤት የማታገኘው የማይደረግ በቤተክርስቲያን ብቻ የሚፈጸም። ኦኬ ለምሳሌ አሁን የክርስቲያን ልጅ ይጠመቃል አይደለ ወንድሜ አቡ? ትክክል። ማዘጋጃ ቤት ነው የሚጠመቀው አይደለም። ኦኬ ማዘጋጃ ቤት ሄደው እንደፈለጉ አውስ ነክሮ ሊያወጡት ይችላሉ። ጥምቀት ወይም ቅዱስ ጥምቀት ግን አይባልም። አየህ፣ በቤተክርስቲያን ግን የሚደረገው በቅጥሯ በውስጧ የሚደረገው ነገሮች ሁሉ ቅዱስ ሚስጥር ተብለው ይገለጻሉ። ያ የሚደረገው በቤተክርስቲያንና በአባቶች ብቻ ነው። ከዛ ውጭ ያለው ቅዱስ ተብሎ አይታወቅም። ኦኬ እሺ፣ አሁን ቀጣዩ ምን እንደሆነ ታውቃለህ? እሺ አይበለውና እነዚህ እና ምንጫቸው መጨረሻቸው እነዚህ ሰዎች የተጋቡ አብረው የሚኖሩ ሰዎች በቤተክርስቲያን አካሄድ በቃ እነዚህ ሰዎች ጋብቻ አይፈቀድም፣ ስለዚህ መለያየት አለባቸው ነው። ኦኬ አላልኩም ከፈለጉ እኔ አላልኩም። ያልኩት ምን መሰለህ? እሺ ንገረኝ። እሺ እንዴ ልግልጽ እንድታደርግልኝ እኮ ነው የገባሁት። ችግር የለውም እነግርህ ነው። እኛ ጋር ጋብቻ የወሲብ ጉዳይ አይደለም፣ የአልጋ ጉዳይ ብቻ አይደለም። ጋብቻ ዝም ብሎ መተኛት አይደለም። በቃ በገቢ አልጋ ውስጥ ናገባ አይደለም። ጋብቻ ለኛ ቅዱስ ነው ያለው። ለመሰለ የጋብቻው ራሱ ዓላማ እግዚአብሔርን ለማክበር ለቅድስና፣ ዘር ለመተካት፣ ከዝሙት ለመጠበቅ የተባለ ጋብቻው ራሱ በክርስትና እይታ በቤተክርስቲያናችን ዓላማ አለው። ገባ? ዝም ብሎ ለመተኛት አይደለም። ዝም ብሎ ለመላላስ ለመሳሳም አይደለም። ኦኬ አንድ ይሄን ያስል። ታዲያ እነዚህ በተለያየ ቤተ እምነት ውስጥ ያሉ ሰዎች ወደ ቤተክርስቲያን ጋብቻችን እናድርግ ቢሉ ምንድነው ማድረግ ያለባቸው? ለምሳሌ ሚስት ወይም ባል ከሆኑ ወደ ቤተክርስቲያን መጥተው የክርስትና ትምህርት እንዲማሩ ይደረጋል። ምክንያቱም ቤተክርስቲያን የፍቺ ጸሎት የላትም። ሰዎች እንዲለያዩ አትፈልግም። ሰዎች ግን አንድ እንዲሆኑ ትፈልጋለች። ለምሳሌ የቅዱስ ጋብቻ ሰዎች አንድ የሚሆኑበት ጸሎት አለ፣ ግን ሰዎች የሚለያዩበት ግን ጸሎት የለንም። ምክንያቱም ፍቺ በጣም በእግዚአብሔር ዘንድ የተጠየፈ እግዚአብሔር የሚጠላው ነገር ነው። ቤተክርስቲያንም የፍቺ ጸሎት የላትም። ይልቁንም ግን ምን አላት? የተለያየ ቤተ እምነት ያላቸው ሰዎች ቢመጡ አስተምራ፣ መክራ፣ ወንጌልን ሰብካ ያ ያላመነውን ሰው እንዲያምን ታደርጓለች። ሚስትም ሆነ ባል ወይም ሚስት ይዘው መጥተው እንዲማሩ፣ ክርስትናው እንዲረዱ፣ ኦኬ ክርስትናውን ጠንቀው እንዲያውቁ፣ የጋብቻውን ዓላማ እንዲያውቁና ወደ ክርስትናው ተጠምቆ ጋብቻ እንዲፈጽሙ ይሄን ሁሉ ታመቻቻለች። ሰዎች ግን አልፈልግም ካሉ በነፃ ፈቃዳቸው አትገባም። ለምሳሌ ሚስቴ ልበል ሙስሊም ናት ልበል፣ ወይም እጮኛዬ ሙስሊም ናት ልበል። እጮኛዬን መጥቼ እጠይቃታለሁ። ይኸውልሽ እኔ ወደ ቤተክርስቲያን ክርስቲያን እንድትሆኝ ይፈልጋለሁ። በደንብ ስማኝ፣ ክርስቲያን እንድትሆኝ ይፈልጋለሁ። ምክንያቱም እኔ ክርስቲያን ነኝ፣ እምነቴን ጠንቅቄ አውቃለሁ። ስለዚህ ቤቴ እንዲባረክ፣ ትዳራችን እንዲባረክ ክርስቲያን እንድትሆኝ ይፈልጋለሁ እላታለሁ። ምንድነው ታዲያ መፍትሄው ካለችኝ፣ ቁጭ ብሎ ማስተማር ነው። ኦኬ ቁጭ ብሎ ዝም ብሎ ይሄ እወድሻለሁ እኮ በቃ ምናምን ሳይሆን ቁጭ ብሎ ማስተማር በደንብ በኋላ ላይ ዋጋ ስለሚያስከፍል ዛሬውኑ ቁጭ ብሎ መማር። አቧን ሚውት አድርግና ስማኝ፣ የሚጮህ ነገር አለ። ስለዚህ ቤተክርስቲያን ይሄን ታመቻችላቸዋለች። ቀን ከሊት መጥተው እንዲማሩ ታደርጋለች። እነዚህ ሰዎች ግን አይ መማርም አንፈልግም፣ አይ እኔ እንደፈለግን ልዩነታችንን ይዘን አይጠበንም ቤቴ ሃይማኖቴ የተባለን የቴዲ አፍሮን ዘፈን እየሰማን ራሳችንን እናታላለን ካሉ በዚህ ውስጥ እንኳን ቤተክርስቲያን አይደለችም እግዚአብሔር በእነሱ ፈቃድ አይገባም። ኦኬ በጣም ብዙ ዋጋ ግን ያስከፍላቸዋል። በጣም ብዙ ዋጋ። ትዳራቸው ላይ ጭቅጭቅ ይበዛዋል። ትዳራቸው ላይ ጸጋ እግዚአብሔር የለም። ትዳራቸው ላይ ልጅ ሲወለድ አንዱ ወደ ቤተክርስቲያን ሊጎትት፣ አንዱ ወደ መስጊድ ሊጎትት እያለ ትዳራቸው ላይ ሰላም ያጣሉ። ወይ ጠቅሎ ወደ እስልምና መሄድ አለበት፣ ወደ ጠቅሎ ወደ ክርስትና መሄድ አለበት። አሁን አስተውል ወንድሜ። ለምሳሌ አቡ አንተ ሙስሊም ነህ። የክርስቲያን ሴት ማግባት ይፈቀድልሃል አይደል? አዎ። ኦኬ ለምን ነው የሚፈቀድልህ? የሚፈቀድልኝ ከሴት ይልቅ ወንድ ልጅ
ያህን ነገር የማድረግ የማስቀየር ብቃት አለው ብሎ ስለሚታመን እኔ እንደማውቀው ከሆነ ተሳስቼም ሊሆን ይችላል፣ ግን የማውቀው ነው የምነግርህ። አየህ አሁን ምን አልከኝ? ማስቀየር አልከኝ። ምንም ማስቀየር? ሃይማኖት። አዎ አየው፣ ሃይማኖት ታስቀይራታለህ። አየው በምን ምክንያት ነው ማስቀየራት የሚለውን ነገር ብለኛ። ቆይ ይኸውልህ፣ አየው ሃይማኖት ታስቀይራታለህ። ሃይማኖቷን አልቀይርም ብላ ካንተ ጋር አግብታ ወልዳ መኖር ትችላለች። እሷም ቤተክርስቲያን እየሄደች እንደፈለገች አችልም። መጀመሪያም እኮ አግብቻት ነው እንጂ እዛ ነገር ውስጥ ምገባው እኮ ሳላገባ ቀለበት ሳላስርላት ራሱ አይቻልም። አልፈልግም ብትልስ? አልፈልግም ካለችኝማ በቃ አልፈልግም። ማትቀይር ከሆነማ አልቀመጥም፣ እንለያያለን። በቃ ጥሩ። ስለዚህ በዚህ መልኩ አስበው። እኛ ጋር ደግሞ ጭራሹኑ እስከነጭራሹ አይ በቃ ላሳምናት እችላለሁ። ምክንያቱም አብሮ መተኛት ራሱ በእኛ የተከለከለ ነው። ባጭሩ ከሙስሊም ጋር እኛ ጋር የተከለከለው አብሮ መተኛትም የተከለከለው እኮ አንዴ ስማኝ። ከሙስሊም ጋር ሚስት አድርጎ እንኳን ከሙስሊም ጋር አይደለም ከሌላ በእምነት ከማይመስለን ሰው ጋር በጋብቻ ተጣምሮ አብሮ ነፍስና ስጋ ማዋሃዱ አይቻልም። መጽሐፍ ቅዱስ እንደሚለው ጋብቻ ቅዱስ ነው፣ መኝታውም ንጹህ ነው የሚለው። የክርስቲያኖች ጋብቻ ኦኬ፣ የክርስቲያኖች ጋብቻ ንጹህ ነው፣ መኝታቸው ንጹህ ነው የሚለው። ከዛ ውጭ የሆነ ግን መኝታው ዝሙት ነው፣ እርኩሰት ነው፣ ምንዝርና ነው። እነዚህ ሰዎች ወደ ክርስትናው ንስሐ ገብተው ሊስተካከሉ ይገባል። ይሄ ነው ሐሳቡ። እኛ ጋርም እንደዛ ነው፣ አይቻልም። ግን አሁን እኔ ጠቅለል አድርግልህና እሺ፣ እነዚህ ልጆችስ አሁን አያምጣውና ቢሞቱ የት ነው የሚቀበሩት? አልገባኝም። አሁን እነዚህ የተወለዱ ልጆች ቢሞቱ የት ነው የሚቀበሩት? እስልምና በክርስትና አስተምሮት በተክርስቲያን ሊቀበሉ ይችላል? አልገባኝም። ጥያቄ ገብተዋል? ተጠምቀዋል? አልተጠመቁም። እሺ፣ ሙስሊም ሆነዋል? እነዚህ ልጆች አልተጠመቁም። ሙስሊም ሆነዋል ነው ያልኩህ። ሙስሊምም አይደሉም ክርስቲያኑም አይደሉም፣ አልተረጋገጠም። በእስልምና አስተምሮ እኮ አንድ ልጅ ሲወለድ እኮ ሙስሊም ነው ብለኛል። አሁን እኮ ጠየቀኝ እኮ ተጠምቋል አልከኝ። አልተጠመቁም ካልኩ እኮ ገባኝ። ሙስሊም ነው እያልከኝ ነው ወይ? አቡ ቆይ ስማኝ፣ ሙስሊም ነው እያልከኝ ነው አይደል? ምክንያቱም በእስልምናው አንድ ሰው ሲወለድ ሙስሊም ነው ብላችሁ የምታስቡት አይደል? ትክክል አይደል? አዎ ትክክል። ስለዚህ ልጁ ሙስሊም ነው? አዎ። እሺ ልጁ ሙስሊም ነው አልክ አይደል? እሺ እናንተ ጋር ይቀበራል? ከክርስቲያን ሚስት ጋር የወለድከው ልጅ ይቀበራል እናንተ ጋር? አዎ ሙስሊም ስለሆነ ይቀበራል። ከክርስቲያን ሚስት የወለድከው? ቅድም እኮ እስከነጭራሹ ከክርስቲያን ሚስት ጋር እኮ አንወልድም፣ ከክርስቲያን ሚስት ጋር እስከነጭራሹ አንተኛም እኮ ብለኝ ነበረ። ሳናገን ትንሳነን ኒካ ሳታስር መተኛት አትችልም። ግን ኒካ አስረህ ሳተኛ ታዲያ መውለድ ትችላለህ። ትዳርም ኒካ የምታስርላት ክርስቲያኑን አይደል? ኒካ አሰርኩላት ያልከኝ ትክክል እኮ። ስለዚህ ክርስቲያኑን እኮ ነው ኒካ እንትን የጋብቻ ግንኙነት ያደረከው። ትክክል ግን ኒካ አስሬያለሁ። በሸሪዓው በትክክለኛ በሸሪዓው በህጉ መሰረት ኒካ አስሬያለሁ። ኖ እሷ ክርስቲያን ናት። ቅድም እኮ ክርስቲያን ሳትሆን ነው ኒካ ማሰር የፈቀደው እኮ ብለኝ ነበር። አዎ ከኔም እኮ እያልኩ እኮ ነው። ክርስቲያን ነች፣ ኒካ ማሰር ይፈቀዳል። እሷ ፈቃደኛ ስለሆነች ኒካ ማሰር ይፈቀዳል። ከሷ የሚወለደው የክርስቲያን ልጅ የት ነው የሚወለደው? የት ነው የሚቀበረው? በእናንተ በእኛሞ መስጊድ ነው የሚቀበረው። በእስልምና ሃይማኖት ነው የሚቀበረው። ተሰግዶበት ይቀበራል። በእስልምና ሃይማኖት የሚቀበረው? ኦኬ ጥሩ። ስለዚህ የክርስቲያን ልጅ ሙስሊም ጋር ይቀበራል ማለት ነው። የክርስቲያን ልጅ ሙስሊሞች ጋር ይቀበራል። የአንድ አባትየው ሙስሊም ነው። አባትየው ሙስሊም ነው፣ እሱም ነው ሙስሊም ነው ብሎ ስለሚያምን ይቀበራል። የሴቷ እምነት አይቆጠርም። አሁን መዝሙር እኔ ወደ እኔ አታምጣው። እኔ እኮ ያንተ ምርጥ እንድታረግልኝ እኮ ነው። ያንተ እንዳውቀው ፈልጌ ነው እኔ። ምክንያቱም የኔን ስጠይቀኝ እኮ ያንተንም ስታንድ ማወቅ ፈልጌ ነው። የኔን እኮ ነገርኩህ እኮ። ኦኬ ያልነገርከኝም የልጅቷ ሃይማኖቷ እምነቷ አይቆጠርም ወይስ ይቆጠራል?
የሴቷ ይቆጠራል። መጀመሪያው ተቆጥሮ እኮ ነው ተቆጠረማ። የካፊር ልጅ ነው ያገባ የወለደችው እኮ ካፊር እኮ ናት እሷ። በእናንተ እሱ በካፊርነቱ ያ ሰውዬ ያደረገው ነገር ይጠይቅበታል እንጂ ልጆቹ ላይ የሚደርሰው ነገር ምንም ነገር የለም ማለት። በእስልምናው እንደዛ አይደለም ወንድሜ። ማን ነው እንደዛ ያለው? እስቲ ምኑ ነው እንደዛ አይደለም ማለት? በእስልምናው እኔ ነኝ እንጂ የምጠየቅበት በእስልምናው የኛና በአንድ ሰው ኃጢአት ሌላው አይጠየቅም። እሱን አታውቅም እንዴ እንደሚጠየቅ? በአንድ ሰው አይጠየቅም። ላሳይሃ። እኔ ሰምቼ ማላቅም አይጠየቅም። በራሴ በሰራው ኃጢአት ራሴ እጠየቃለሁ እንጂ ማንንም በሰራው ማንንም አይጠየቅም። ላሳይህ ቋል አሳይ። እንዲሁም ጭራሽ እኮ እኛ ነን እኮ የእናንተን ኃጢአት የምንሸከመው። እሱ አውቀዋለሁ። አሁን ሐዲሱ ልትነግረኝ ነው? አውቀዋለሁ። ታዲያ ለምንድን ነው መጨረሻ ላይ ይሁዳዎቹ ምናምን እንደዚህ ይገባሉ የሚለውን ነገር ነው ሐዲስ። የእናንተን ኃጢአት ለምንድን ነው የምንሸከመው? ንገረኝ። ማንም አይሸከምም። ላሳይህ። ጥሩ አሁን አውቀዋለሁ ብለኝ ደግሞ አሁን መልሰህ ደግሞ ማንም አይሸከም ትለኛለህ እንዴ? እያልኩ እኮ ነው። አሁንም ወደፊትም እልሃለሁ እስልምና አንድ ሰው የሌላ ሰውን ኃጢአት አይሸከምም። ላሳይ ነው። ቆይ እሺ፣ ላሳይክ ነው አንዴ። እሺ፣ አንዴ ላውጣውና ሐዲሱን እሺ ፍሊፕ እሺ የቡኻሪ አዲስ ነው። እሺ ማሳየህ። ኦኬ እሷ ምስልምና ላይ ካወራው ስንት ጊዜ አንተ መታወን ዛሬ አስታወስከኝ። ምን ሆነሃል አንተ ግን? በጣም አሪፍ ነው ያደረኩት። አንድ ሰውዬም ኮሜንት ሲጽፍልህ ነበር፣ እንደዚህ ታስተምር ነበር ቀጥልበት ሲል ነበር። በዛውም ለሰውየውም ይሆናል ለሰውየውም ይሆናል። እሺ አይ ቅድም ሳነብ ነበር አንድ ኮሜንት። አዎ ጠፋ እያለ እስልምና ስታስተምር ነበር አሪፍ ነበር ምናምን ሲል እሱ ኦኬ እሺ ስንት ላይ መሰል ያለው ሰሂህ ሙስሊም ነው ቡኻሪ ላይ ያለው። ከዛ ትፈታልኛለህ እንግዲህ አንተ አይደለም ብለሃል። እሺ አዎ ይሁን አገኘሁት። On the day of resurrection narrated Ibn Abbas without on the day of resurrection ጎበዝ። ስለዚህ ደኢፍ ነው ሰሂህ ነው ብሎ የሚያወጣው ማን ነው? ዑላማዎች አይደለ? ኡስታዞች ዑላማዎች አይደሉ? ለምሳሌ አንድ ሰው ሰሂህ የሆነን ኮሜንታሪ ወይም ሐዲስ አልቀበልም ቢል ታስረዳዋል አይደለ? ትክክል። አልቀበልም ያለበት ምንድን ነው? የእውቀት ማነስ ነው? አለማወቅ ነው? ወይስ እስከነጭራሹ በቃ አመፀኝነት፣ ትዕቢተኝነት ነው? ለምሳሌ በቃ ትክክለኛ ቢሆንም እኔ አልቀበልም ቢል ይሄ ሰው ሙስሊም ይባላል? ሊባል ይችላል። ኧረ እባክህ ትክክለኛውን አልቀበልም ቢል ትክክለኛውን እኔ አልቀበልም። ሐዲስ ነው። ሐዲስ አልቀበልም ማለት ሊችል ይችላል። ምክንያቱም ዋናው ነገር በሐዲስ አይደለም የተመሰረተው። አይችልም። አይገርምህም? ምክንያቱም ቁርአን በሐዲስ ይፈታላ እንዴ? ቁርአን በሐዲስ ይፈታል። አሁን ታዲያ በሐዲስ የፈታውን ቁርአን አልቀበልም ካልኩ ቁርአኑ አልቀበልም እያለ እኮ ነው። ምክንያቱም ቁርአን እኮ አልተፈታም። ቁርአን ተፈቷል እንዴ? ቁርአን የተረዳበት የሱ የሚረዳበት መንገድ ይለያያል። ከምን አምጥቶ አስረድተው አልቀበልም ካለ ምክንያቱም ምንድነው? አልካደም እኮ ንገረኝ። አልቀበልም ያልበት ምክንያት ምንድነው? ግንዛቤ ሊሆን ይችላል። አልገባኝም። እኔ ስለ ግንዛቤ እኮ አይደል የጠየኩህ። እኔ በቃ እውነትም ቢሆንም
እውነተኛ መሆኑን አውቄያለሁ ግን አልቀበልም ቢል እውነተኛ መሆኑን አውቄያለሁ ብሎ አልቀበልም የሚልማ የለም ቢል ነው ያልኩት እኔ አይልማ ኦኬ ቢል ግን ሙስሊም አሁንም ችግር የለውም ልክ በዛ አሰው በቃ ደሴ መስታዳድ አምጣና በኦርቶዶክስ ቤተክርስቲያን ያሉትን ቅዱሳን መጻሕፍቶችን አዋልድ መጻሕፍቶችን አንድ ሰው እየተማረ እያስረዳው ከዚህ አንጻር ነው ቤተክርስቲያን የምትረዳው ምክንያቱም ቤተክርስቲያን ስልጣናት የመተርጎም በዚህ መልኩ ነው የምትረዳው በዚህ መልኩ ነው የምተረጉመው ተብሎ ተነግሮት እኔ አልፈልግም በቃ ምናምን ብሎ በትዕቢትና በአመፅ ልቡን አደንድኖ ሌላ ሐሰተኛ ትምህርቶችን ውስጥ አድርጎ ከሆነ ይሄ ሰው ከመነሻውም ክርስቲያን አትለው ምክንያቱም ክርስትና ማለት ቤተክርስቲያናዊ ህይወት ማለት ነው ኦኬ ኦርቶዶክሳዊ ህይወት ማለት ነው ኦርቶዶክሳዊ ትምህርት ማለት ነው ቤተክርስቲያን ደግሞ የነገረ ድነት ትምህርት አላት የቅዱሳን ትምህርት አላት የነገረ ማርያም ትምህርት አላት ትምህርቶች አሏት እነዛን ትምህርቶች ተረድተህ አውቀህ ካልገባ ጠይቀህ የቤተክርስቲያን ፍቺዎች የቤተክርስቲያን አረዳዶችን ሰምተህ ነው ክርስቲያን የምትሆነው አመፀኛ ስለዚህ በቃ አመፀኛ ትክክል ነው ስለዚህ አሁን አንተ እንደምትለኝ ከሆነ ይሄ ሰው አውቆ ከገባበት በዛም ሆነ በዚህም የመቀበል ግዴታ አለበት ካልተቀበለ ክርስቲያን አይደለም ማለት ነው እሺ እኔ አላልኩም ይኸውልህ አየኸው አልኩ እኔ አላልኩም እሺ እኔ አስረዳኝ እሺ አሁን እኮ አስረዳኝ አሁን እየነገርኩህ እኮ ነው ወንድሜ አንተ እኮ ቅድም እኮ ይኸውልህ አስረዳው እኮ በአንተ አሁንም ድጋሚ ልንገርህ ትምህርት ሲባል የቤተክርስቲያን እንዴት ፈታችሁ ነው ለምሳሌ እኛና ፕሮቴስታንትን የለየን ምንድነው መጽሐፍ ቅዱስ ይዘናል አይደል ግን እነሱ የሚፈቱበት መንገድኛ የምንፈታበት መንገድ የተለያየ ነው አንድ ሰው መጥቶ በፕሮቴስታንት ሕሳቤ ኦርቶዶክስን ልፍታ ቢል ኦርቶዶክስ አይሆንም ባጭሩ ኦኬ በክርስቶስ አምላክነት አምናለሁ እያለ ግን ኦርቶዶክሳዊ የክርስቶስ ትምህርት ከሌለው ክርስቲያንም አይባልም ገባ በክርስቶስ ትምህርት እንኳን ነው የምልህ አንድ ፕሮቴስታንት ሲመጣ እንደ አዲስ ነው የሚማረው እኛ ጋር ነገረ ምክንያቱም የለየን የነገረ ክርስቶስ ትምህርት ስለሆነ ኦኬ ስለዚህ አሁንም ቢሆን እኛ ስለ ትምህርት ነው የማወራው ትምህርት አለ የተገለጠ ትምህርት አለ የሚያድን ትምህርት አለ ኦርቶዶክሳዊ ትምህርት አለ ኦርቶዶክሳዊ ትርጉም አለ የቤተክርስቲያን አፈታት አለ እነዚህን ሁሉ ትማራለህ እነዚህን ተምረህ አላምንም ካልክ ኦኬ ምንድነው የምታምነው ትባላለህ እማምነው ይሄ ነው ካልክ ያመንከው ነገር ከየት እንዳመጣው ትጠይቃለህ ለምሳሌ አይኔ የፕሮቴስታንት ትምህርት ነው ያሳመነኝ ካልክ ኦልሬዲ የፕሮቴስታንት እርሾ ነው ውስጥ ያለው ስለዚህ አንተን እንደ ፕሮቴስታንት እየታየክ ነው የምትማረው ማለት ነው ኦኬ ምክንያቱም አልቀበልም ስትል መነሻ ምንድን ነው ነው ለምሳሌ ሙስሊሞች ክርስቶስ አምላክ አይደለም ይላሉ ስለዚህ እኔ አምላክ አይደለም ብዬ ነው የማምነው ካልክ በቃ አንተ እንደ እስልምና እያየሁ ነው ማስረዳ እንደ ክርስቲያን እያየም አናስረዳ ስለዚህ እንድትረዳው ግን ትማራለህ ገብቶኛል አምኛለሁ ተረድቻለሁ ስትል ኦርቶዶክሳዊን አረዳድ ኦርቶዶክሳዊን ፍቺ ስትረዳ የዛን ሰዓት ኦርቶዶክሳዊው ወደ ቤተክርስቲያን ወደ ኦርቶዶክሳዊ ትምህርት ወደ ቤተክርስቲያን ወደ ኦርቶዶክሳዊ ቤተክርስቲያን ትጨመራለህ ከዛ ውጭ ግን ከኦርቶዶክሳዊ መነጽር እይታ ውጭ ሆነ የራስን እይታ ወይ ሌሎች ቤተ እምነቶችን እይታ ይዘህ እየመጣ በሌላ ቤተ እምነት መነጽር እየለካ ሚዛን እየለካ ከሆነ ሲጀመር ኦርቶዶክሳዊነት አልገባህም ኦኬ በቃ እሺ በጣም አመሰግናለሁ ለሰጣኝ እድል ችግር የለውም ሜቢ ጥያቄ ካለኝ ሀሳብ ካለ ይቀጥልና ይቅርታ አቡሽ ረጅም ሰዓት ዝም አሰኘው ኧረ ምንም የምጨምርለት ሀሳብ የለኝም እሺ በቃ እናመሰግናለን አቦ ወንድሜ አትጥፋ ደግሞ ያንተ ታሪክ ነው ግን የነገርከኝ ይሄ ሁሉ እስካሁን አንተ ያንተ ታሪክ የኔ ታሪክ ነው ኦኬ ወንድሜ መማር ከፈለክ ይኸውልህ እኔ ቤቴን እከፍትልሃለሁ መማር ከፈለክ የኦርቶዶክስን ትምህርት ኦርቶዶክሳዊ ቤተክርስቲያንን ትምህርት መማር ከፈለክ ፕሊዝ ጠይቀኝ ምንም ለአንተ ብዬ ቁጭ ብዬ ሌሊቱን አነጋለሁ ምክንያቱም ከሚስት ጋር ሚስት ክርስቲያን ናት አዎ ጥሩ ስለዚህ ወደ ሚስትህ እምነት መጥተህ ወደ ኦርቶዶክሳዊ ወንድም እንድትሆን እንፈልጋለን ኦኬ የዘላለም ህይወት እንድታገኝ እንፈልጋለን አሁን ትዳርህን ብቻ አይደለም የዘላለም ህይወት እንድታገኝ እንፈልጋለን ምክንያቱም እኛ በክርስትናው አስተምህሮ በሰማይ ትዳር የለም በሰማይ ከሚስቴ ጋር ተኝቼ ከሚስቴ ጋር ወጥቼ ወርጄ የምትለው ነገር የለም በምድር ላይ ነው ይሄን የምታረገው በምድር ላይ የምታረገው ትዳር ቅድስናና ከእግዚአብሔር ጋር ያልሆነ ትዳር ከሆነ ዋጋ ያስከፍላል በሰማይም ህይወት ያሳጣል ስለዚህ የዘላለም ህይወት እንድታገኝ ስለምንፈልግ ክርስትና ላይ ያለን ጥያቄ ጠቅላላ ይዘናል ኦኬ አሁንም ቢሆን እድል አለ በክርስትናው
ለምሳሌ ክርስትናን አራት አንኮሻኩሽ ለምሳሌ ክርስትናውን ተማርክ ክርስትናውን በደንብ ተምረህ በቃ ገብቶኛል ስትል ቤተክርስቲያን በሯ ክፍት ነው። ትዳርህን፣ ጋብቻህን፣ ልጆችን ይዘመተ እንደ አዲስ ቅዱስ ጋብቻ መመስረት በቤተክርስቲያን ትችላለህ። አትከለከልም ወንድሜ። ቤተክርስቲያን ሁሌም በሯ ክፍት ነው። ቅድም እንዳልኩ ብዙ ሰዎች ከእስልምና ከፕሮቴስታንት መጥተው ከነ ቤተሰቦቻቸው ከነ ሚስታቸው ከነ ልጆቻቸው መጥተው እንደ አዲስ ቅዱስን ጋብቻ ይፈጸማሉ። በቤተክርስቲያን ተክሊል አይደረግላቸውም፣ ግን ስርዓተ የጋብቻው ቅዱስ ስርዓቱ ይደረግላቸዋል። ኦኬ፣ እንደዛ ለማድረግ በሯ ክፍት ነው። ንስሐ ገብታ አንተም እሷም ንስሐ ገብታችሁ ከመጣችሁ ቤተክርስቲያን በሯ ክፍት ነው። ጋብቻችሁን ቅዱስ ጋብቻ ኦርቶዶክሳዊ ክርስቲያናዊ ጋብቻ ለማድረግ በዚህ ደግሞ እረዳለሁ። ለዚህ ደግሞ መፍትሄው መሰለ ትምህርት ነው። ኦርቶዶክስ ላይ ያለን ጥያቄ ጽፈና ወንድሜ በነስላሴ ይሁን በክርስቶስ አምላክነት ይሁን እውነት ትክክለኛው እምነት ከዛሬ 1300 400 ዓመት በፊት ምን ነበረ እምነቱ ምን ይታመን ነበረ የሚለውን ነገር እሱን ቢዘና እንመልስልሃለን። እስልምናው ጋር ሳንገባ ከዛ ይሄን ከጨረስክ በኋላ እስልምናው ላይ ገብተን ደግሞ እኛ እስልምናውን የምንቃወምበትን ምክንያት አስረዳሃለሁ። እስልምናው ትክክል አይደለም፣ ሐሰት ነው። መሐመድ የሚባል ነብይ ያመጣው ትምህርት ትክክል አይደለም። መሐመድ የሚባል ነብይ መጽሐፍ ቅዱሱ አያውቀውም። የቀደሙት አባቶችም የመሐመድን አምላክ አልሰበኩም። እነ ሙሴ እነ አብርሃም እነ ይስሐቅ ይህን አልሰበኩም የምንልበትን ሁሉ ለእንትኖች አርጉመንቶች እናሳያለን። መጀመሪያ ክርስትናውን እንድትማር እናመቻችልን። ያው ፎሎ ላድርግህ፣ ጥያቄዎች ካሉ ንገረኝ። ዩቲዩብ እንደዚህ ቲክታክ ላይ ግባልኝ በለኝ። ወንድሞቼን መምህራኑን ሰብስቤ በደንብ አድርገን እንማራለን። እሺ ይሰማል? አዎ ተስማማ። ኦኬ ችግር የለውም። በቃ እኔ ፎሎ አድርጌሃለሁ። ውስጥን ደግሞ አስቀምጥ። ምንድነው ስልክን አስቀምጥ። ኦኬ ችግር የለውም። መቼ ይመቻል? ለምሳሌ ቀጠሮ ላይ ያዝልን። መቼ አሁን ክርስትና ላይ ጥያቄዎች ካሉ ቤቴን ከፍቼ መቼ ይመቻል? ለምሳሌ እኔ በምትገባ ሰዓት እኔ ስትገባ እኔ እከታተላለሁ አንተ ስለምሰማ ቀጠሮ ይዘናል። ወንድም አለም ጥያቄዎችን ሁሉ ቀጠሮ እንኳን እንደዚህ ብዬ እንኳን ልነግርህ አልችልም። ቀጠሮ እንኳን እንደዚህ ልል ብዬ ልነግርህ አልችልም። አላውቅም። ምክንያቱም የሰው ሀገር ነው ያለሁትኝ ምን ያህል መቼ ረፍት እንደሆንኩ መቼ ስራው እንደሆንኩ ስለማላውቅ እኔ በምገባበት ሰዓት ጥያቄ ካለኝ በቃ ጥሩ እጽፍልሃለሁ። እሺ አቡዬ ወንድሜ በቃ ይዘናና ጥያቄዎችን ሁሉ ይዘናና አንተንም ትዳርህንም እንግዲህ እናድንልሃለን እግዚአብሔር ቢፈቅድ። ኦኬ ቻው። እሺ በል ደህና ዋል። እግዚአብሔር ካንተ ጋር ያለው ወይ ጉድ ዛሬ። እሺ በቃ እዚህ ያላችሁትን ልቀበልና ልጨርስ። ኦርቶ አቡሼ ተቀበልና እንጂ ልጨርስ። እኔም ያለ ፕሮግራሜ ብዙ አቆየ። በጣም ዝም አሰኘው ረጅም ሰዓት። ችግር የለውም። አበበ ጥያቄ ሲጠይቅ የነበር ኮመንት ላይ ጥያቄህን አቅርብና። እሺ እሰማለሁ። ትሰማለህ? እሺ ኦርቶዶክስ ቅድም ስለ ሚስጥረ ስላሴ ስታብራራ በጣም ግልጽ ሆኖልኝ ስለነበር ነው እኔንም ጥያቄ ኮመንት ላይ ጻፍኩልህ። እቺ ሚስጥረ ስላሴ ላይ ይሄ የግብር ሶስትነት ላይ መወለድና መስረጽን ከመወለድ ላይ ይቺ መረዳት ከበደኝና ትንሽ በተረዳኝ ብዬ ነው እንዴ። እሺ መልካም ያሬዶ ልቀጥል? ትቀጥላለህ? አለ ዲያቆ ቀጥል ራስን ጃቡሼ። እሺ ስለዚህ እኔ የተወሰነ ነገር ልበልህና ከዛ በኋላ ያሬዶ የተወሰነ ይጨምርልሃል ማለት ነው። መወለድና መስረጽ መካከል ያለው ሜታፊዚካል ልዩነት ምንድነው ነው ያንተ ጥያቄ። ምክንያቱም መወለድና መስረጽ አብ ከወልድ ጋር አብ ከመንፈስ ቅዱስ ጋር ያለውን ሪሌሽን የሚያሳይ ተርም ነው ማለት ነው። አብ ተወለደ፣ ወልድ ተወለደ፣ መንፈስ ቅዱስ ሰረጸ ስንል ምን ማለታችን ነው የሚለውን
በደንብ ግልጽ እንዲሆንልህ። ሁለቱ መካከል ትልቅ ልዩነት አለ። ትልቅ ሜታፊዚካል ልዩነት አለ። ነግርሃለሁ እሱ። አሁን አንድ ማስተዋል ያለብህ ነገር አለ። የአን አክት ኦፍ ኢንተሌክት እና አን አክት ኦፍ ዊል የሚባል ነገር አለ። ምንድን ያልኩ? አን አክት ኦፍ ኢንተሌክት አእምራዊ ግብርና ፈቃዳዊ ግብር የሚባል ነገር አለ። አን አክት ኦፍ ዊል፣ አን አክት ኦፍ ኢንተሌክት። አንተ አዋቂ ስትሆን፣ ስትመረምር፣ ስታስብ አን አክት ኦፍ ኢንተሌክት ነው የሚባለው። አእምሯዊ ነገር ነው። አን አክት ኦፍ ዊል የሚሆኑ ደግሞ ስታፈቅር፣ ስትጠላ፣ እነዚህ ነገሮች ምንድን ነው የሚባሉት? አን አክት ኦፍ ዊል ነው የሚባሉት። መጽሐፍ ቅዱሳዊ ላድርግልህ። ምንድነው? በጣም በተደጋጋሚ ክርስቶስ የእግዚአብሔር ቃል ተብሎ ተጠርቷል። ለምሳሌ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ይናገራል። ራዕይ ዮሐንስ ምዕራፍ 19 ከቁጥር 24 ላይ በደም የተነከረ ልብስ ለብሷል፣ ስሙም የእግዚአብሔር ቃል ተብሏል ተብሎ ይነገራል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ እርሱ ለተጠሩት ግን ለአይሁዶችም ለግሪኮችም ክርስቶስ የእግዚአብሔር ጥበብና የእግዚአብሔር ኃይል ነው፣ the wisdom of God ተብሎ ተጠርቷል። ዊዝደም ማለት ምን ማለት ነው አበበ? ጥበብ ክርስቶስ ነው ተብሏል። እሱ ጥበብ ማለት ነው። ጥበብ አን አክት ኦፍ ዊል ነው አይደል? መርማሪነት አን አክት ኦፍ ኢንተሌክት ነው አይደል? አን አክት ኦፍ ኢንተሌክት ነው። በጣም ጥሩ ተመልከት። ፕሮሴሽን መስረጽ የሚባለው ግን ከዚህ ይለያል። አባቶቻችን ሲያስረዱ ለምሳሌ ግሪጎሪ ኦፍ ኒሳ ሲያስረዳ አንድ ሰው ይላል ሰውን ሲያፈቅር ፍቅር ከውስጡ ምን ሆነ ነው የሚባለው ይላል? መነጨ ነው የሚባለው። የመንፈስ ቅዱስ ከእግዚአብሔር አብ መስረጽ እንዲህ ባለ መልኩ ነው። እግዚአብሔር አብ ዘላለማዊ ልጁን ስለሚወድ ይሄ የእግዚአብሔር አብ ኤክስተርናል ከሆኑ ነገሮች ጋር ያለው ነገር መመንጨት፣ እግዚአብሔር አብ ያፈቅራል፣ ይወዳል። ይሄ መመንጨት ነው የሚባለው። እግዚአብሔር መንፈስ ቅዱስ ከአብ የሚሰርጽበት መንገድ ልክ ፍቅር፣ ጥላቻ የመሳሰሉት ነገሮች ከባህሪ እንደሚመነጩት ነው። ያ ግን አን አክት ኦፍ ኢንተሌክት ነው ማለት ነው። መጽሐፍ ቅዱሳዊ ላድርግልህና ለምሳሌ በሰው ላይ ስትተነፍስ ብሪዚንግ አን አክት ኦፍ ዊል ነው። ለምሳሌ ኢዮብ ምዕራፍ 33 ላይ የእግዚአብሔር መንፈስ ፈጠረኝ ብሎ ይናገራል አይደል? እግዚአብሔር መንፈስ ፈጠረኝ። ይሄ መንፈስ ቅዱስ በተደጋጋሚ የእግዚአብሔር መንፈስ ተብሎ ተጠርቷል። አንደኛ ጴጥሮስ ላይም የክርስቶስ መንፈስ ተብሎ ተጠርቷል በተደጋጋሚ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ከቁጥር 26 ላይ እርሱም ከአብ የሚወጣ የእውነት መንፈስ ብሎ ገልጦታል። መንፈስ ብሪዚንግ የሚባሉ ማፍቀር የሚባሉ ነገሮች ይመነጫሉ። ይሄ ሜታፊዚካሊ ፕሮሴሽን ተብሎ ይታወቃል። አን አክት ኦፍ ኢንተሌክት ሲሆን ደግሞ ጀነሬሽን ቢጌቲንግ መወለድ ተብሎ ይታወቃል ማለት ነው። ግልጽ ነው? ስለዚህ በሁለቱ መካከል ያለው ልዩነት ይሄ ነው ማለት ነው። ትንሽ እንትን አለኝም ድጋሚ ወይ የሆነ ፓርት ላይ ሰማዋለሁ ሪከርዱን። እሺ ግልጽ ያልሆነልህ ነገር አለ? አይ አን አክት ኦፍ ዊል እና አን አክት ኦፍ ኢንተሌክትን መለየት። አን አክት ኦፍ ዊል መርማሪነት፣ አዋቂነት የሚባሉ ነገሮች አን አክት ኦፍ ኢንተሌክት ይባላል። አእምሯዊ ሰው እንግዲህ አንድ ማስተዋል ያለብን ነገር አለ። ይህ የማይመረመር የእግዚአብሔር ባህሪ ነው። ይህ ከቋንቋ በላይ የሆነ የእግዚአብሔር ባህሪ ነው። ተፈጥሯዊ ቋንቋ፣ ተፈጥሯዊ አመክንዮ የእግዚአብሔርን ህላዌ ሙሉ ለሙሉ ካፕቸር ያደርጋል፣ ሙሉ ለሙሉ ይገልጻል ብሎ መጠበቅ ሃይማኖት አልባነትና ፓጋንነት ነው አይደል? አልቲሜትሊ አመክንዮም ሆነ የሰው ቋንቋ የተፈጠረ ስለሆነ
ገና ከጅምሩ የተፈጠረ ነገር ያልተፈጠረን ነገር ያብራራል ብሎ መጠበቅም ምንድነው ማለት ነው? ይሄ ከንቱነት ነው ማለት ነው። ነገር ግን እንደዛም ሆኖ ልዩነት አለው መወለድና መስረጽ። መወለድ የሚል ለምሳሌ ያክል ብርሃን the source of light አንድ የሶርስ ኦፍ ላይት ወይም ደግሞ ፕሪንሲፕል ተጠቀም። ፋኖስ ሊሆን ይችላል፣ ኩራዝ ሊሆን ይችላል፣ አምፖል ሊሆን ይችላል። ያንን የእግዚአብሔር ኢሰንስ አድርገው ሰዱ። ልክ ያ ሶርስ ኦፍ ላይት ወይም ደግሞ ያ የብርሃን ምንጭ ፕሪንሲፕል ዊዛውት ፕሪንሲፕል ምን ማለት ነው? መገኛ የሌለው ወይም ደግሞ የተገኘበት የለ እስመ አልቦ ውስተ ሁላዊ ሀ መክንዮ ለመገኘቱ አመክንዮ የለውም ብሎ እንደሚናገረው ቅዱስ አትናቴዎስ ማለት ነው። በቅዳሴው ላይ ምንድነው እሱ የሆነ ሶርስ ኦፍ ላይት ብንወስድ የብርሃን ምንጭ ብንወስድ ልክ ያ ሶርስ ኦፍ ላይት ሲኖር ከላዩ ላይ ምን ይመነጫል? ብርሃን ጀነሬት ያደርጋል። ብርሃን ጀነሬት ያደርጋል። ጥያቄ ልጠይቅ። አሁን በብርሃኑና በብርሃኑ ምንጭ መካከል የጊዜ ልዩነት አለ? አይ የለም፣ እኩል ሰዓት ነው እኔ ሁለቱንም ማየው የጊዜ ልዩነት። ነገር ግን ብርሃኑ ነው ወይስ ምንጭ ያለው ወይስ ብርሃኑ ምንጭ ያለው አይደል? እስቲ እናውቃለን ማለት ነው። ምክንያቱም የፕሪንሲፕሉ መገኛ ብርሃኑ ነው አትለኝም አይደለ? ምክንያቱም አሁን እንግዲህ በጣም በሚያሳዝን ሁኔታ ስለ ተፈጥሯዊ ነገር ነው እያወራን ያለን። ስላሴ ዩኒክ ነገር ስለሆነ በተፈጥሮ መካከል አምሳያ የሌለው ነገር ስለሆነ በተፈጥሮ ነገር እሱን ማብራራት ገና ከጅምሩ ዲስአናሎገስ ስለሚሆን ማለት ነው። ነገር ግን ስቲል አሁን ባመጣሁት እንኳን ምሳሌ ውስጥ ብርሃኑና የብርሃኑ ምንጭ የጊዜ ልዩነት መቀዳደም የለም። ስቲል ግን የብርሃን ምንጭ አለ ማለት ነው። የብርሃኑ ምንጭ አለ፣ ፕሪንሲፕሉ አለ። እግዚአብሔር አብ አርኬ ነው። ሞናርኪ ኦፍ ዘ ፋዘር የሚባለው ትምህርት የምታውቀውና አርኬ ነው፣ መገኛ የሌለው ራሱ መገኛ የሌለው አስገኘ ነው። አብ ወልድና መንፈስ ቅዱስ ግን ባይ አን አክት ኦፍ ዊል እና ባይ አን አክት ኦፍ ኢንተሌክት ከሱ አንዱ በመወለድ አንዱ በመስረስ የተገኙ ናቸው የምንለው ለዛ ነው ማለት ነው። ልክ የብርሃኑ ፕሪንሲፕል እንዳልሆነ ሁሉ የብርሃኑ ፕሪንሲፕል አንድ አይደንቲካል አይደሉም፣ ዲስቲንክት ናቸው። ብርሃኑና የብርሃኑ ፕሪንሲፕል አንድ አይደሉም ማለት ነው፣ አንድ አይደሉም። ስለዚህ የወልድ ከአብ መገኘት ልክ ከብርሃኑ ምንጭ ብርሃን እንደመገኘት ነው። ነገር ግን አብ በዘላለማዊነት ወልድን ሲወደው ስለሚወደው እግዚአብሔር መንፈስ ቅዱስን ደግሞ በምን ገልጠናል? አን አክት ኦፍ ኢንስፓይሬሽን ልክ ከውስጣችን ለሰው ጥላቻ ሲኖርን ጥላቻ መነጨ፣ ፍቅር መነጨ እንደምንለው በአብና በወልድ መካከል ለምሳሌ አሁን ብዙ ጊዜ እግዚአብሔር ፍቅር ነው እንላለን። እግዚአብሔር አፍቃሪ ለመሆን ግዴታ ተፈጥሮ መኖር አለበት? ተፈጥሮ ከሌለ ማንን ያፈቅራል አይባልም። ምክንያቱም ሶስቱም አካላት አብ ወልድን ይወደዋል፣ ወልድም አብን ይወደዋል። አን አክት ኦፍ አስፓይሬሽን ነው መንፈስ ቅዱስ ፕሮሴሽን የሚባለው ከዚህ የሚመነጨው ነው ማለት ነው። ስለዚህ ፍቅር ከባህሪ በሚመነጭበት መንገድ መንፈስ ቅዱስም ከአብ ይመነጫል፣ ይወጣል፣ ፕሮሲድ ያደርጋል፣ ይሰርጻል የምንለው ከዚህ አንፃር ነው ማለት ነው። እሺ አቡሼ በጣም አሪፍ፣ በጣም እግዚአብሔር ይስጥልን። አቤ እንትን ላድርግልህ። በጣም ጥሩ ነው ያባዘው። በጣም አሪፍ አድርጎ ነው አቡሼ የሚገልጸው እና ወጣ እንዴ አለ ኦኬ። እና በጣም ጥሩ አድርጎ ነው አቡ። እንደውም ቴዎሎጂውን ነው በደንብ ተርሞቹን አቡሼ ደስ የሚለው ነገር የቴዎሎጂካል ተርሞቹንም ነው በደንብ አድርጎ አዌር የሚያደርጋችሁ እና ይሄ አሪፍ ነገር ነው። ጥሩ እድል ነው። ሰው ምንድነው መሰለ በአጭሩ ለምሳሌ መንፈስህ አለ አይደለ አቤ? ወይም ነፍስህ አለ እንበል። ነፍስና ስጋ አለና የምታዳምጠው የምትረዳው ልትስለው የምችለው በቃል የሚወጣው ነው አይደለ? በነፍስ የታሰበችውን ነገር
በነፍስ የታወቀችውን ነገር ነፍስ ባትታይም ህሉና ህላው ያላት ግን ደግሞ በቃል ደግሞ ታያት አለ አይደል? ለምሳሌ አሁን ቃላትን ከልብ ተወለዱ ትላለህ አይደል? የቃላት እኮ መወለጃቸው ልብ ነው ትላለህ አይደል? አዎ ልክ ነው መዝሙሬ። በጣም ጥሩ። ለምሳሌ ኢየሱስ ክርስቶስ እንዲህ አለ በዮሐንስ ወንጌል ላይ ምን አለ መሰለ? በአይን የማታዩት ግን በልባችሁ የሚኖር አለ። በአይን የማታዩት ግን በልባችሁ የሚኖር አለ። ያን መንፈስ ቅዱስን ማለት ነው። ኦኬ። ኢየሱስ ክርስቶስ ደግሞ ብርሃን ነው፣ በአይን ይታያል አይደለ? ምክንያቱም በግብሩ ቃል መወለድ ስለሆነ። ኦኬ። በአይን ይታያል፣ ብርሃን ነው። በግብሩ ቃል መወለድ ስለሆነ እርሱ በአይን ታይቷል። ስለ መንፈስ ቅዱስን ሲነግራቸው ሰራጺ ስለሆነ ቅድም እንዳሉ አቡሼ የሚሰርጽ ስለሆነ ኦኬ የእስትንፋስ ህይወት መንፈስ እያለ ይገልጸዋል። እና ለምሳሌ ኦኬ ብርሃንን ታያለህ በአይን አይደለ አቤ? አዎ አይወለው። እሺ ብርሃንን የምታየው ለምንድን ነው? የሚታይ ስለሆነ በባህሪው አይደል? ኦኬ ወልድ በግብሩ መወለድ ነው አይደለ? መወለድ ነው። መወለድ ስለሆነ የአብ ቃሉ ሆኖ ተወልዶ ሁለት ልደት ኖሮት ቅድመ ዓለም ከአብ ድህረ ዓለም ከድንግል ማርያም ተወልዶ አየ ነው አይደል? ልክ ነው። ስለዚህ ቅድመ ዓለምም የወልድ ግብሩ መስረጽ ሳይሆን ምንድነው ማለት ነው? መወለድ ነው። መወለድ ነው ማለት ነው። በመልክ መንፈስ ቅዱስ በአይን አይታይም ግን በውስጣችሁ አለው እንደተባለ አይደለም አይደል? የወልድ ግብሩ ለመንፈስ ቅዱስ መገኘት ነው መወለድ። ወልድ ከአብ ተወለደ ስንል አብን መስሎ አብን አክሎ የባህሪው መንጸባረቅ የክብሩ መንጸባረቅ ባህሪው እኩል ሆኖ ከአብ ዘንድ እኩል ሆኖ ተወለደ እናለን ማለት ነው። የአብ ቃሉ ምን ነው? ለዛ ነው ኦኬ። የአብ ቃሉ ይሄ ግብሩ ግን ቅድመ ዓለምም የነበረ ነው አይደል? ቅድመ ዓለም ነው ግብሩ። ይኸውልህ የመንፈስ ቅዱስም ግብሩም የአብ ግብሩም የወልድም ግብሩም ቅድመ ዓለም ነው። አዎ ስለ በአካል መገለጽ ነው የሚመስለኝ ቅድም። ኖ እኔ ዝም ብዬ ቃልን ነው እየነገርኩ ያለሁት እኔ። ኋላ ግን የወልድ ግብሩ መወለድ ስለሆነ በተወላዲነቱ ግብሩ በአካል ተገለጠ ተወለደ ማለት ነው። ምክንያቱም በግብሩ ወልድ ተወላዲ አይደለማ አይደል? ተወላዲነት የወልድ ብቻ ነው አይደል? አዎ የወልድ ብቻ ስለሆነ ተወልዶ ሊገለጥ የሚችለው ማን ነው? በሰው ስጋ ተገልጦ ሊታይ የሚችለው ማን ነው? ወልድ ማለት በመወለድ ማለት ነው። ማን ነው? ወልድ። ያቱ በግብሩ ምን ስለሆነ ተወላዲ ስለሆነ የግብር ሶስትነት የአብ ወላዲነት አስራጺነት የወልድ ተወላዲነት የመንፈስ ቅዱስ ሰራጺነት ቅድመ ዓለም ነው፣ አይዛባም። ስለዚህ ክርስቶስ ምን አለ ስለ መንፈስ ቅዱስ ሲናገር በአይን አታዩትም ግን ደግሞ በውስጣችሁ አለ አለ። አየው በአይን አታዩትም ግን በውስጣችሁ አለ። ስለራሱ ሲናገር እኔን ያየ አብን ያየ አለ አይደል? ስለ መንፈስ ቅዱስ ሲናገር ግን ምን አለ? በአይን አታዩትም አለ ግን ደግሞ በውስጣችሁ አለ አለ። አየው ለምሳሌ ብርሃን አለ፣ ብርሃኑን ታዋለ፣ ሙቀቱን ግን ታዋለ በአይን ኦኬ አላየውም። ሙቀቱን ምንድን ነው የምታደርገው? ፊል ነው የምታደርገው፣ በውስጥ ነው ያለው አይደል? አሁን ክበቡ በአብ ይመሰላል፣ ብርሃኑ በወልድ ይመሰላል። ሙቀቱ ግን በማን ይመሰላል? በመንፈስ ቅዱስ። አየው ስለዚህ መንፈስ ቅዱስ ሰራጺ ስለሆነ የሚሰርጽ ስለሆነ በአማኞች ልብ ውስጥ ሆኖ ደግሞ ምን ያደርጋል? ንስሐ እንድትገባ እንድትጸጸት እንድትበረታ ፍሬ እንድታፈራ ምን ያደርጋል? ያግዝሃል። አየው ወልድ ደግሞ በስጋ ተገልጦ ደግሞ ምን ሆነ? ቤዛ ሆነ። ሰው ሆኖ ቤዛ ሆነ አይደል? ስለዚህ መወለድ የማን ግብር ብቻ ነው ማለት ነው?
የወልድ ማለት ነው። የወልድና የመንፈስ ቅዱስ ምንጫቸው አብ ነው ብንል ግብራቸው ግን አያዛባው። መገኛቸው አብ ነው ብንል ግብራቸው ግን አያዛባው። አየህ ግብሩ ሁሌም እንዳለ ነው፣ አይዛባም። የወልድ ግብሩ ከአብ ቢገኝም የወልድ ግብሩ ምንድነው? ተወላዲ አይደል? የመንፈስ ቅዱስ ግብሩ ከአብ ቢሰርጽም ሰራጺ ነው። ሁሌም ምንጩ ማን ነው? አብ ወይ ሞናርኪ ኦፍ ፋዘር ነው የሚባለው ማለት ነው። እሱ የቤተክርስቲያናችን ትምህርት ነው። በጸሎት ሃይማኖታችን ሁሌም የምናደርሰው ነው። ያ በውስጣችን ሆኖ ያላየ ነው፣ ግን በውስጣችን ያለው መንፈስ የተባለው ሕይወት የተባለው የእግዚአብሔር እስትንፋሱ የተባለው ለመንፈስ ቅዱስ ሲነገር ያው የእግዚአብሔር እስትንፋሱ የእግዚአብሔር ሕይወቱ የእግዚአብሔር መንፈሱ ይባላል። አየው። ለወልድ ሲነገር ግን የእግዚአብሔር ቃሉ አየው፣ የአብ ኃይሉ የአብ ጥበቡ እየተባለ ይነገራል። የአብ ልጁ እየተባለ ይነገራል። ይሄ የሚያሳይህ የወልድን የመንፈስ ቅዱስን የአብን ግብር ነው። ጥንቱንም የነበረው ግብር ማለት ነው። ይሄ ግብር ደግሞ አንዱ ለአንዱ አይዛባም፣ አንዱ ለአንዱ አይሆንም። መንፈስ ቅዱስ በውስጣችን ሆኖ ከአብ ሰርጾ ከአብ ወጥቶ ምንም የሚያደርገን የሚያግዘን በውስጣችን ሆኖ የሚመክረን የሚወቅሰን ነው። ስለዚህ ምን አለ ወልድ ሲናገር በውስጣችሁ የሚሆን ነው፣ በአይን ግን አታዩትም ማለት። ምክንያቱም ግብሩ በስጋ መገለጽ ስላልሆነ እኔ ባይ ነው አካላዊ ነው፣ ግን በስጋ መገለጽ ግን መወለድ ግን የማን ግብር ነው? የወልድ ብቻ ግብር ነው። ስለዚህ ልክ ሙቀቱ በአይን አታየው፣ ግን በውስጥ ፊል እንደምታደርገው በሁሉ እንዳለ ብርሃኑ በአይን ታያለ፣ ግን ከሙቀቱ እንዳልተለየ ከሙቀቱ ግን አለመለየቱ ግን ግብሩን እንዳላዛባው። አሁን ብርሃኑ ከሙቀቱ ስላልተለየ ብርሃኑ ሙቀት ብለህ ትጠራዋለህ አቤ? አይ እንደሱማ አጠራው። ሙቀቱ ከብርሃኑ ስላልተለየ ሙቀቱን ግብሩን ትተኸው ብርሃን ብለህ ትጠራዋለህ? ያው አንድ ላይ ናቸውና እንትን ማለት ነው። ግብሩን አታዛባው ማለት በቃ ይሄ ብርሃን ክበብ ሙቀት የሚለው በስላሴ ግብር ይኸውና አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። ወልድ ከአብ ይወለዳል፣ ግብሩ ይሄ ነው። መንፈስ ቅዱስ ደግሞ ከአብ ብቻ ያሰርጻል፣ ግብሩ ይሄ ነው። ይሄ ግብር ደግሞ አይዛባም። ለምሳሌ ወልድ ሰረጸ አትልም፣ ተወለደ ነው የምትለው። መንፈስ ቅዱስ ተወለደ አትለውም፣ ሰረጸ ትለዋለህ። ምክንያቱም በግብር የወልድ ለመንፈስ ቅዱስ የመንፈስ ቅዱስ ለወልድ ስለማይሰጥ ማለት ነው። እሺ ያሬዶ መጨረሻ እንትን ለማድረግ ጀስት ክሊር አውት እንዲያደርግልኝ ቅድም ኦርቶ ክርስቶስ እንዳለው አንድ ሶርስ ኦፍ ላይት ሲኖር ያቺ ፋኖስ በፋኖስ ብንይዘው ያቺ ብርሃን ላይቷ ከሶርሱ እንደ መወለድን ይገልጽልናል እንበል። ያው ምሳሌ ከተመሳሌ ያንሳል በሚል እኩል ናት። ይኸውልህ በቃ አሁን ለምሳሌ በፀሐይ ስንመስለው ክበቡ አለ፣ ብርሃኑ አለ፣ ሙቀቱ አለ አይደል? አሁን ክበቡ አለ። ክበቡ ሙቀቱንም ብርሃኑንም የያዘ ነው አይደል? ከክበቡ አልወጣም አይደል? ኦኬ። ክበቡ እንደምንድን ነው ማለት ነው? እንደ ምንጭ ነው አይደል? ሶርስ ነው። ክበቡ ግን ምንም ምንጭ ቢሆን ምንም ሶርስ ቢሆን ከብርሃኑና ከሙቀቱ ይለያል? አይለይም። ከብርሃኑና ከሙቀቱ ይቀርባል? ያው ነው እኩል ነው። በጣም ጥሩ። ክበቡን ክበብ አልከው፣ ብርሃኑን ብርሃን አልከው፣ ሙቀቱን ሙቀት አልከው። አሁን ክበቡን በአብ መስለን ምንጭ አልነው፣ አብን መገኛ አልነው። ወልድን በብርሃኑ መሰል ነው፣ መንፈስ ቅዱስን በሙቀቱ መሰል ነው አይደል? አሁን ብርሃኑን የብርሃኑ ግብር ምንድነው? መታየት መገለጥ ነው አይደል? ምክንያቱም እያየነው ነው። ልክ ነው። ልክ ነው። ወደ ምድር የመጣው ማን ነው? ወልድ አይደለ? ወልድ። ስለዚህ መወለድ የማን ግብር ብቻ ነው? የወልድ ግብር ማለት ነው። ከክበቡ ብርሃኑ መውጣቱ መገኘቱ ተራጺ ያሰኘዋል? አያሰኘውም አይደል? ይልቁንም እንደሚያሰኘው ተወላዲ ያሰኘው። ተገልጧላ፣ በስጋ ማርያም ተገልጦ ተወልዶ ተገልጦ። ኦኬ። ከብርሃኑ ደግሞ ከክበቡ ደግሞ ሙቀቱ መውጣቱ። ኦኬ። ሙቀቱ ወጣ ተገኘ ስላልከው ተወላዲ ትለዋለህ?
ሰራጺ ነው። ምክንያቱም በውስጣችን ሆኖ መንፈሰ እግዚአብሔር ስለሆነ እስትንፋሰ እግዚአብሔር ስለሆነ የአብና የወልድ ህይወታቸው ስለሆነ ሰራጺ ትለዋለህ ማለት ነው። ገብቶኛል። ቃል ሕይወት ያሰማል። እግዚአብሔር ይስጥልኝ። ያሬዶም ክርስቶስም በጣም አመሰግናለሁ። አሜን አሜን። እሺ እግዚአብሔር ይስጥልን። እሺ በዛ መልኩ ነው አይደለ አቡሼ ልታስረዳ የነበረው? ሜቢ አለዛ ብቻ እንዳው አቡሼ አለ። እሺ ልዩ ዋለ ይቅርታ ያሬዶ ማይኳል ነከሩ በቃ በዛ መንገድ ነው ያው መወለድና መስረጽ ልዩነታቸው ይሄ ነው። ቅዱስ ጎርጎርዮስ ኦን ዘ ሆሊ ስፒሪት የሚባለው መጽሐፉ ላይ ሲናገር ቻፕተር 12 ላይ በቃ ቢጌቲንግ ወይም ደግሞ መወለድና መስረጽ አንድ አይነት አይደለም። አንድ አይነት ነው ካልንማ there must be two sons and they are brothers ሁለት ልጆች እና ወንድማማቾች ናቸው ልንል ነው ይላል ማለት ነው። ቢጌቲንግ የሚባለው ከባህሪ መገኘትና ፕሮሴሽን መስረጽ ልዩነት አለው፣ ቋሚ ልዩነት አለው። ጸሎተ ሃይማኖትም ላይ ላይት ፍሮም ላይት ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ብሎ ይናገርና ታች ላይ ስለ መንፈስ ቅዱስ በመንፈስ ቅዱስ እናምናለን እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ who proceeds from God the Father ብሎ ይናገራል ማለት። ስለዚህ ሁለቱ መካከል ትልቅ ልዩነት አለ። ክርስቲያናዊ አስተምሮ የመንፈስ ቅዱስ ከእግዚአብሔር አብ መስረጽና የወልድ ከእግዚአብሔር አብ መወለድ አንድ አይነት ሳይሆን የተለየ ዲስቲንክት የሆነ ዲሰርነብል የሆነ ነገር መሆኑን ይጠቁማል ማለት ነው። እግዚአብሔር ይስጥልኝ። እሺ ቅርታ እንትን ከመውጣቴ በፊት ቴሌግራም ላይ ማቴሪያል ማግኘት እችላለሁ በዚህ ዙሪያ ያንተ ቻት? አዎ አለ። ያው ፎሎ ላድርግህና አለ እዚህ ኦርቶዶክስ አዶሎቅ የሚለው ላይ በጣም ጥሩ ማቴሪያሎች አሉ። እሺ ስለ ትሪኒቲ በደንብ አሉ፣ ቆንጆ አሉ። እሺ አመሰግናለሁ። ችግር የለውም። እሺ ወንድሜ። እሺ ልዩ ሰላም ብያለሁ። ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም ላንቺ ነው። እግዚአብሔር ይመስገን። አሜን። ስለደከማችሁ ብዙ ጊዜ ያልወስድም ቶሎ ጥያቄ ላቀርብ። የኔ ጥያቄ የክርስቶስ ባህሪ አሁን ማለት ባህሪና አካልን ዲፋይን ስናደርግ መጀመሪያ አካል ማለት እኔ ባይ በሚለው ዲፋይን አድርገናልና አሁን የክርስቶስ ባህሪ ጋር ሲመጣ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ስንል አሁን እዛ ጋር እያልን ያለ ነው ከሁለት እኔ ባይ አካላት በተዋህዶ አንድ የሆነ እያልን ነው። እኔ ባይ አካላት ኦኬ። እሺ አቡሼ መልስላት። እሺ መልካም። ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ባህሪ ስንል ስቴት ኦፍ ኤግዚስተንስ ነው፣ የአንድ ነገር ምንነት ነው። ከሁለት ምንነት አንድ ምንነት፣ ከሁለት እኔ ባይነት አንድ እኔ ባይነት ማለት አይደለም። ከሁለት እኔ ባይነት አንድ እኔ ባይነት ማለት ፕሮሶፒክ ዩኒየን ነው የሚሆነው፣ ወይም ደግሞ ንስጢሮሳዊነት ስለሚሆን የኢየሱስ ክርስቶስ የስግው ቃል ሳብጀክት ወይም ደግሞ እኔ ባይ ቃል ነው። እኔ ባዩ ቃል ነው። ስጋ አስቀድሞ ኢየሱስ ክርስቶስ ወይም ደግሞ ቃል ያንን ስጋ አሲውም አድርጎ ስጋና ነፍስን አሲውም አድርጎ በስግው ቃል ሆኖ እስከተገለጠበት ድረስ ያ ስጋ ማንነት ነበረው ወደሚል ስለሚያስኬድ ማለት ነው። እንደዛ አይደለም። ድንግል ማርያም ማህፀን ውስጥ ቃል ስጋን እና ነፍስን ነስቶ በአንድ ሳብጀክት ወይም ደግሞ በአንድ እኔ ባይነት ስለሆነ ማለት ነው። ስለዚህ ከሁለት አካላት ሲባል ከሁለት እኔ ባዮች አንድ እኔ ባይ የመጣ ማለት አይደለም። የመጣ ማለት አይደለም። ይሄ ፕሮሶፒክ ዩኒየን ነው የሚባለው። ኒስቶሪያን ኔቸር ነው። የክርስትናው አስተምሮ ግን ሃይፖስታቲክ ዩኒየን ነው። ምን ማለት ነው? የክርስቶስ ሰውነቱ ስጋና ነፍሱ እሺ
በቃል ነው ሳብጀክት የምትሆን ወይም ደግሞ እኔ ባይ የምትለው በክርስቶስ ወይም ደግሞ በቃል እኔ ባይነት ነው የሚል ስለሆነ ማለት ነው። ከሁለት ባህሪ የሚባለው ግን የመለኮትን ባህሪና የሰውነትንና የመለኮትን ባህሪ አዋህዶ የያዘ ወይም ደግሞ የለበሰ ልክ ቅዱስ ዮሐንስ ቃል ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ እንደሚል ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሕግም በታች የሆነውን ከሴትም የተወለደውን ልጁን ላከ ብሎ እንደሚናገር ማለት ነው። ከሁለት አካል ሲባል ሁለት ፕሮሶፖን ማለት አይደለም። የኢየሱስ ክርስቶስ እኔ ባዩ የሰጉ ቃል እኔ ባዩ አልቲሜትሊ ማን ነው ማለት ነው? ቃል ነው ማለት ነው። አስቀድሞ እንደዚህ ይባላል አይደለ? አምላክ ከመሆን ሰውነትን ያገኘ እንጂ ሰው ከመሆን አምላክነትን ያገኘ አይደለም ተብሎ ቤተክርስቲያን ይነገራል። ሰው የሆነ አምላክነትን ያገኘ ማለት ሰው የነበረ የሰው ነኝነት የነበረው አምላክነትን ያገኘ ማለት ነው የሚሆነው ማለት ነው። የተዋህዶ ትክክለኛው የሲሪሊያን ፎርሙላ ግን ሃይፖስታቲክ ዩኒየኑ ባህሪያዊ ተዋህዶ ብቻ የሚያመለክት ነው ማለት ነው። እሺ ልዩ ማለት እንትን ነው። እኔም ሃይፖስታቲክ ዩኒየን እና ፕሮሶፒክ ዩኒየንን በአማርኛ ሲቀየር ትንሽ ትርጉሙ አልያዝ ስላለኝ ነው። ማለት አሁን በአማርኛውም ደግሞ እንትን ሲለው ማለት የቅዱስ ቄርሎስ እንትን ላይ ሳየው ሃይፖስታቲክ ዩኒየንን የሚገልጽበት መንገድ በአማርኛ እንዴት ነው ከሁለት አካል አንድ አካል የሚለው የቱ ላይ ነው የምናገኘው የሚለው ትንሽ ያልተያዘልኝ የነበረው። ወይም እንደተባለው ደግሞ እሺ እኔ ባይ አካል ካልሆነ አንደኛው አካል ቃል ነው። ስለዚህ ሁለት አካል የተባለው አንዱ ቃል ነው፣ አንዱ አካል የተባለው ስለዚህ ስጋን ብቻ ነው ማለት ነው ሪፈር የሚያደርገው ወይስ እንዴት ነው? በደንብ ግልጽ እንዲሆን ነው። እሺ ቀጥል አቡሼ። መልካም የምትጨምርላት ነገር ካለ ትቀጥላለህ። አንተ ጨርስና አካል የሚለው የአማርኛው ቃል ብዙዎቹ እንደሚናገሩት ብዙ ነገር ሪፈር የሚያደርግና ሞሮፍ ይሄ ሃይፖስቴሲስ የሚለውን የግሪኩን ቃል ቀጥታ የሚተካ አይደለም። ሃይፖስታቲክ በእርግጠኝነት ግን አሁን ሃይፖስታሲስ እና ፕሮሶፖን የሚባሉ ቃላቶች በፊት ሃይፖስታሲስ የሚባለው ፐርሰንን እኔ ባይነትን የሚተካ ሆኖ ነበረ ይጠቀሙት የነበሩት። ግን ካልሲዶናውያን ሃይፖስታሲስ የሚለውን መጨረሻ ላይ ኔቸርን ብቻ የሚገልጽ ነው። ይልቅ እኔ ባይነትን ሊገልጽልን የሚችለው ፕሮሶፖን ነው የሚለውን ተርም ካመጡ በኋላ ትንሽ እንትን አለ። ሃይፖስታቲክ ዩኒየን ሲባል ሲሪሊያኖቹ የሚረዱት ኦኬ ስጋው እኔነት አለው ከቃል እኔነት ጋር የተዋሃደ ሌላ እኔነት መጥቷል ወይ ብሎ ይረዱት ነበር። አንደኛው ኮንትሮቨርሲው ይሄ ነበረው። ስለዚህ አካል ሲባል የክርስቶስ የሰውነት ባህሪው ከቃል የተለየ ከቃል ሳብጀክት የተለየ ሌላ እኔነት የነበረው በተዋህዶ ከሌላ እኔነት ጋር ተደምሮ ሌላ እኔነት የፈጠረ ለማለት ሳይሆን ያ ስጋ በቃል እኔነት ውስጥ ምን ያደርጋል? እኔ ይላል። በቃል እኔነት ውስጥ ስጋው ክርስቶስ ስጋ በቃል ሳብጀክት ውስጥ እኔ ይላል ለማለት ነው እንጂ ፕሮሶፒክ ዩኒየን የአካላዊ ተዋህዶ አለ የሚለውን ለማመልከት አይደለም። ኦኬ አሁን ግልጽ ነው። በዚህ መልኩ አርጊው ልዩ። ለምሳሌ ኢየሱስ ክርስቶስ ገንዘቡ ያደረገው ስጋው አስቀድሞ እኔ ባይ አይደለም አይደለ? እኔ ባይ ነው አስቀድሞ አይደለም። እንደዛ ከሆነ ሰው ሊሆን ነው ማለት ነው። እኔ ባይ አይደለም፣ ግን እኔ ባይነት ተነገረለት አይደል? ለምን ከተዋህዶ በኋላ ያ አምላክነት ደግሞ እኔ ባይ ነው አይደለ? አስቀድሞ የነበረ ነው። ስለዚህ በዛ የተነሳ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል
ከሁለት አካል ሲል ሰውነቱን ለማሳየት ነው። ከሁለት አካል ሲባል ምክንያቱም ሰው ሆነ እያልን ነው አይደለ? ሰው ሆነ። ኦኬ ሰው ደግሞ አካላዊ አይደለ? በቃ ሰው በቃ ክርስቶስ በነገር ሁሉ እኛን ነው የመሰለው። ክርስቶስ በነገር ሁሉ በቃ ከኃጢአት በስተቀር ፍጹም ሰው ነው አይደለ? ፍጹም ሰው ብቻም ደግሞ አይደለም፣ ፍጹም አምላክ ነው። ስለዚህ ያ ገንዘብ ያደረገው ስጋው አስቀድሞ እኔ ባይነት የለውም፣ ግን ሰው ስለሚሆን ኦኬ ሰው ሆኖ ስለሚገለጥ ሰው ስለሚሆን ከሁለት አካል አንድ አካል ተባለለት ማለት ነው። ምክንያቱም ሰው አልነበረማ። አይሽ ሰውነት ደግሞ አካላዊነት አይደለ? ሰውነት ምንድነው? ገዘፍነት ነው፣ የመዳሰስ ነው፣ መታየት ነው አይደለ? በቃ ሰው ስለሚሆን ከሁለት አካል አንድ አካል ተባለለት ማለት ነው። ኦኬ ግን ቅድመ ዓለም እኔ ባይ ነበረው አምላክ እኔ ባይነት የሌለውን ስጋ ገንዘቡ ስላደረገ ለስጋ የሚነገረው ለቃል ነው፣ ለስጋ ተነገረ ማለት ነው። አሁንም ከሁለት ባህሪ አንድ ባህሪ አይደለ? አሁንም ከሁለት ባህሪ አንድ ባህሪ ስንል መድከም፣ መራብ፣ መጠማት የማን ባህሪ ነው? የሰው አይደለ? ወይም የስጋ ነው። ስለዚህ ከሁለት ባህሪ አንድ ባህሪ ስንል አሁንም ፍጹም ሰው ፍጹም አምላክ ሆነ እያልን ነው ማለት ነው። ፍጹም ከሁለት አካል አንድ አካል ስንል እርሱ ሰው ሆነ እያልን ነው። ፍጹም ሰው ሆነ እያልን ነው። ምክንያቱም እሱማ ኦልሬዲ መለኮታዊ አካል እኮ አለ አይደል? ግን ሰው ሲሆን ደግሞ መለኮታዊ አካል ብቻ አይደለም ማለት ደግሞ የስጋን አካል ገንዘቡ አድርጓል አይደል? ከዛ የተነሳ ከሁለት አካል አንድ አካል ተባለ ማለት ነው። አሁንስ ግልጽ ነው። እሺ አሁን ይቀርስ። እሺ እግዚአብሔር ይስጥልኝ። እዛው ላይ ስለዚህ አሁን ሃይፖስታቲክ ዩኒየን ስንል ከሁለት ሃይፖስቴሲስ አንድ ሃይፖስቴሲስ በሚለው ዲፋይን ይደረጋል። እሱ ትክክለኛ ተርም ነው ወይስ እንዴት ነው? ወይም ደግሞ ማንበብ ያለብኝ መጽሐፍ ካለ ቴሌግራም ላይ ሪፈር ታደርጉኝ ካለ በደንብ አንብቤ ለመረዳት ማለት ነው። ኦኬ ቀጥሎ ክርስቶስ። እሺ ጥንቃቄ ልታደርጊ ሃይፖስቴሲስ የሚለውን አሻሚ በሆነ መንገድ ይጠቀሙታል ካልሲዶናውያን እና አሌክዛንድሪያውያን ማለት ነው። ስለዚህ ሃይፖስታሲስ ሲባል እኔነትን ነው ወይስ ኔቸር ነው ሪፈር እያደረገ ያለው የሚለው ከጊዜ በኋላ ተለውጧል። እሺ ኦኬ እሺ ከጊዜ በኋላ ሃይፖስቴሲስ የሚለውን ድሮ አሁን ለምሳሌ ሆሞ ኢዩሲዮስ የሚባል ጭቅጭቅ ነበር። እዛ ላይ ሃይፖስቴሲስ የሚለው ፐርሰንን ብቻ የሚወክል ሆኖ ነው የገባው። ከጊዜ በኋላ ግን ሃይፖስቴሲስ የሚለውን እንትን ኔቸር አድርገው የሚጠቀሙ ካልሲዶናውያን መጥተው ነበር። ሃይፖስታቲክ ዩኒየን ሲባል ቃሉ እኔ ባይነት ኖረው ከቃልነት ሳብጀክት የተነሳ ለማለት ነው። ግልጽ ነው እንጂ እኔ ባይነት ያለውና ቃል ተዋህዶ ሌላ እኔነት ፈጥረዋል ለማለት አይደለም። ሃይፖስታቲክ ዩኒየን ስቲል ግን የክርስቶስ ሰውነቱ ሃይፖስቲሳይዝ ሆኗል። በማን? በዲቫይን ሎጎስ በአካላዊ ቃል ለማለት ነው። እሺ ሃይፖስታቲክ ዩኒየን ሲባል እንደዛ ነው። ሪፈራንስ ምናምን የምትፈልጊ ከሆነ ግን ሴቨሩስ ኦፍ አንቲዮክ የአንጾኪያው ቅዱስ ሳዊሮስ ድህረ ኬልቄዶን የሚል መጽሐፍ አለ። The Council of Chalcedon Re-Examined የሚልም አለ። ቀጥታ ኦንላይን ላይ ሊገኙ የሚችሉ ናቸው እነዚህ። ሌላኛው ደግሞ ፎርሙላ ኦፍ ሪዩኒየን የቄርሎስ መጽሐፍ አለ። ሌተር ኦፍ ኢባስ የሚባልም አለ። እነዚህ ብቻ ጥሩ ባካፕ ይሰጡሻል። እሺ አመሰግናለሁ። በጣም ቃላትን ያሰማልኝ ዜራ ያክብርልኝ። እሺ ልዩ እናመሰግናለን። አንቺን ታንኪ በጣም አቡሼ ቃላት ያሰማልን። በጣም አመሰግናለሁ መተህ ስላስተማርከን ስላካፈልከን